كأي بكيان نبوف كأي يدربي تجيرا ما قافسنا لك طلع البدر علينا إيكسر إفانا تشيسون النامنة روبي روبسون الجابنة نبيرس نكابه متاكين يكادوا الكابه سلا كفني لفنا الله سلا كفني يوتنا قرنتان تقول كيف الله سلا كفني duga kamne wal kabamne duga dini fi mutugamne hijra tibuga famne kana an badru sudi nubira alayhi tabamne jal kabate nun ehte kana al badru alayna sun kesanti man anke yakay marre uyara halakana hala addan foundation ndubarto tarfayda kana al badru alayna jalatin garwal tajitulfan marre saganta kenya kajelo dan kan tidemuta saganta kenya kan intiam bertuta foundation dubartuta fayda kessa kan tati Aisha Abdul Jawad garwa tajit mufti wa man kessistu kabdi Aisha Abdul Jawad garwa tajit Allahu akbar Aisha Abdul Jawad Aisha Abdul Jawad Aisha Abdul Jawad karal tajiti nalufta eka Aisha Abdul Jawad jirtu nattifakata gara saganta itti'alumti dabara Presidenti Foundation dubartoota Rufayda Kantaati afaan barnoota diinii fi diinagdeetiin kan beekamtu injiinera barsiistuu haala sagantii eenyummaa garaagaraatiin kan beekamtu injiinera hamtuu الله أكبر الله أكبر أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وأسوتنا محمد صلى الله عليه وسلم السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته بسم الله ود ወላጆቻችን ኡስታዞቻችን የተከበራችሁ እንግዶቻችን የተማሪዎች ቤተሰቦችና ውድ ተማሪዎቻችን እንዲሁም የአዳማ ከተማ ነዋሪዎች እንኳን በሰላም መጣችሁ እንኳን ደህና መጣችሁ ልላችሁ ፈልጋለሁ። በመቀጠልም የዛሬው ፕሮግራም የሩፈይዳ ውመንስ ፋውንዴሽን ተማሪዎች ምርቃት ፕሮግራም ነውና የሩፈይዳ ተማሪዎች የወራቱን ስልጠና ጨርሳችሁ ለዛሬ ስለበቃችሁ እንኳን ደስ አላችሁ። ኮንግራቹሌሽን ልላችሁ ፈልጋለሁ። እንዲሁም የዚህ ምርቃት ፕሮግራም ትልቁን ድርሻ የሚጫወቱት የሩፈይዳ ውመንስ ፋውንዴሽን ቤተሰቦች ትልቁን ድርሻ የምትወስዱት እናንተ ናችሁና በልጆቻችሁ ተማምናችሁ እኛን አምናችሁ ልጆቻችሁን እኛ ጋር ልካችሁ ስላስተምራችሁ ክብር ይሰማናልና ከልብ ልናመሰግናችሁ እንወዳለን። እንዲሁም ውድ ኡስታዞቻችን የሩፈይዳ መምህራን ካላቸው ውድ ጊዜና እውቀት ለወራት ብቻ አይደለም
ለአመታትም ሲያካፍሉን ነበርና በሩፈይዳ ላለን 5 ቅርንጫፎች በአዳማ ከተማ በአራተኛ ዙር እያስመረቅን ያለነው በአዳማ ከተማ ለአራተኛ ጊዜ አሰላ አራተኛ በሻሸመኔ በሐረማያና በነቀምቴ እንዲሁም ለሁለተኛ ጊዜ እያስመረቅን እያስተማርን እንገኛለንና በሁሉም ክልል ከተሞች ተቋዳሽ የሆኑ ኡስታዞቻችን መምህራኖቻችን ከኛ ጋር ሆነው እስካሁን ድረስ ሴት እህቶቻችንን ማስተማር አለብን መማር አለባቸው። ለዚህ ደግሞ ያለምንም ቅድመ ሁኔታ እኛ ያለን ብለው ከውድ ጊዜያቸውና ዕውቀታቸው ስላካፈሉን ትልቅ የሆነ ልባዊ ምስጋናን ለኡስታዞቻችንና ለመምህራኖቻችን ልናቀርብ እንወዳለን እንደ ሩፈይዳ ማለት ነው። ምክንያቱም ሩፈይዳ ሴት ናት አይደለች እንዴ? ሴት ደግሞ ረሱል ሰለላሁ ዐለይሂ ወሰለም በመጨረሻ ስንብታቸው ላይ አደራ ያሏት ለኛ ደግሞ እናታችን እህታችን ልጃችንና ሴት ልጃችንና ባለቤታችን ናት ለወንዶች ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ውድ ያሏት ሴቶችን አደራ ያሏት ሴት ዛሬ ለብዙዎቻችን የመነሻም የደስታም ምክንያት የሆነች እህታችን እናታችን ልጃችን ናትና አንድ ላስታውሳችሁ የምፈልገው ሴቶችንም ወንዶችንም ሴቶች ልክ እንደ ዕንቁ ውድ ናቸውና ተንከባክበን እምንጠብቃቸው ከሆነ እምናስቀምጣቸው ከሆነ እኛ የምንጠብቃትን ያህል የምንከባከባትን ያህል ዋጋ ታወጣለች። ካስተማርናት ደግሞ ከዛ በላይ ማለት ነው። እነሱን ካስተማርን ከቤታችን ጀምሮ ከትዳራችን ጀምሮ ከማህበረሰባችን ጀምሮ እንደ ሀገር ኑሯችን ይሰምራልና ሴቶችን በማስተማር ላይ አደራ ልላችሁ ፈልጋለሁ። በመቀጠል በዚህ መድረክ ላይ ስለ ሩፈይዳ መናገር የምፈልገው ሩፈይዳ ከ2013 ዓመት ጀምሮ እንደ ሀገራችን የመጀመሪያ መነሻውን አሰላ ያደረገ ከዛ በኋላ እንደ ኦሮሚያ የራሱን ፍቃድ አውጥቶ በተለያዩ ክልል ከተሞች ላይ የዳዋ ፕሮግራሞችንና ስልጠናዎችን ሲሰጥ ቆይቷል። እስካሁንም ድረስ በ5 ክልል ከተሞች ላይ የራሱን ብራንች ያለው ሲሆን እስካሁን ድረስ ከ1300 በላይ ተማሪዎችን ለማስመረቅ ችሏል። ይህ ደግሞ ለሩፈይዳ መነሻ እንጂ መድረሻ አይደለምና ዛሬ እዚህ ላይ ነን። ነገ ደግሞ ኢንሻአላህ ትላንትና በአሰላ ላይ በአብዲሳ መሐመድ ሐሳብ የተነሳው በተወሰኑ ሰዎች የተቆረቆረው ሩፈይዳ ዛሬ ደግሞ ልክ እንደ ክልል ከተሞች እንደተስፋፋው ነገ ለሀገር ከዛም አልፎ ለዓለም እንዲበቃ የሁላችንም ድርሻ የእናቶች የአባቶች የወንድሞችና የኛ የወጣቶች የሩፈይዶች ያስፈልጋልና ሁሌም ዕውቀት ያላችሁ ልክ እንደ ኡስታዞቻችን በዕውቀታችሁ ሀብትም ያላችሁ የሩፈይዳን ኢኮኖሚ በመደገፍ ሁሉም ሰው ባለው አቅምና ስጦታ ሩፈይዳን ከጎኑ እንዲሆንና ለሀገር አይደለም አብረን ለዓለም እናብቃላችኋለሁ። በመቀጠል ሳላመሰግናቸው ማለፍ የማልፈልገው ሰዎች በመጀመሪያ የሩፈይዳን ፋውንደር የሆነው ወንድም አብዲሳ መሐመድ እዚህ የመሰብሰባችን የመገናኘታችን ምክንያት አንተ ነህና ከልብ የሆነ ምስጋናችን ሩፈይዳን ወክዬ ሁሉም ቦታ ያሉትን ሩፈይዶች እናቶችንም ወክዬ ከልብ ልናመሰግን እንወዳለን። በመቀጠልም አለኝታችን ነፃነታችን የሁል ጊዜው አጋራችን የሆነው ብራይት ኪድስ አካዳሚ እዚህ እንደ አዳማ ለአራተኛ ጊዜ በነፃነት ልክ እንደ ቤታችን ተሰምቶን ምን ጎደለ ምን ይጨመር እየተባለ ስናስተምርበት የነበረው ትምህርት ቤታችን ነፃነታችን ነውና የመማሪያችን ምክንያት ነውና የትምህርት ቤቱን ባለቤት የሆነው ወንድም መሐመድን አላህ ኸይር ጀዛህን ይክፈል። ከዛም ቀጥሎ የአዳማ መጅሊስ እንዲሁም የአዳማ ወጣቶች መጅሊስ በግል ደግሞ ከሩፈይዳ አጠገብ ቆማችሁ ይሄ ፕሮግራም እንዲሳካ ሩፈይዳ እንዲያድግ በግልም ስትለፉ የነበራችሁ እንደ አንድ ሰው ወንድም አብዱል ሐሊምና እህት ሹዳን ከልብ ላመሰግናችሁ እወዳለሁ። አላህ ኸይር ጀዛችሁን ይክፈላችሁ። በመቀጠል ደግሞ ሩፈይዳ ይሄ ብቻ አይደለም ማስተማር ብቻ አይደለም ስራው እስከዛሬ ድረስ በየክልል ከተሞቹ ብዙ ስራዎችን እየሰራ ይገኛል። የጽዳት የመስጂድ ጽዳቶችን የአካባቢ ጽዳቶችን በተለያዩ ሰዎች አቅመ ደካማ የሆኑ ሰዎችን በመዘየር ላይ ራሱ ብቻ አይደለም እዚህ የምታያቸው ተማሪዎች
ሩፈይዳ ክላስ መጥቶ ሲማሩ ወደ ቤታቸው ሲሄዱ ቤተሰቦቻቸውን ሰብስበው እያስተማሩ ነው የሚመለሱት። በዋናነት ሩፈይዳ የሚሰራው በቢሄቨራል ቼንጅ ላይ ነውና ያንን ደግሞ ተማሪዎች አይደሉም የተማሪዎች ቤተሰቦች መታችሁ ባያችሁበትና ቤታችሁ ውስጥ በሚካሄደው ይሄ ለውጥ መኖሩን የምታረጋግጡ እናንተ ናችሁና ያ ደግሞ ትልቅ ሚና እንደተጫወተ እርግጠኞች ነን። እኛ በዋናነት የምንሰራው በቢሄቨራል ቼንጅ ላይ ነው። ያ ዋናው ዓላማችን ሩፈይዳ ሁሉም ሰው ጋር እንዲደርስ ነው። የሀገር እንዲሆን አላህ ካለና ከፈቀደ ደግሞ የዓለም እንዲሆን ነው። ሁሌም ከኛ ጋር እንደምትሆኑ ተስፋ እናደርጋለን። ከሩፈይዳ የወጡ ተማሪዎች ደግሞ ይሄ ጅማሬያችሁ ብቻ ነው፣ ይሄ ቅምሻ ብቻ ነው እየተባላችሁ ነው። ኡስታዝ ቀደም ብለዋል። ይሄን ዛሬ የቀመሳችሁትን የትምህርት ማዕድ ነገ ደግሞ ዛሬ ያገኛችሁበትን ጥቅም አስተውላችሁ ነገ ወደ ሌሎች ትምህርቶች ከዚህ የተሻለ በዕልምም በዱንያም ትምህርት ራሳችሁን እንድታጠናክሩና ለራሳችሁ እንድትኖሩ የሁል ጊዜ መልእክታችን ነው። እስካሁንም ድረስ አሉ ከተመራቂ ተማሪዎች ውጪ ከሩፈይዳ ወመንስ ፋውንዴሽን የወጡ እስካሁን ደግሞ በሩፈይዳ ሲሰጥ የነበረውን ኮርሶች እየተከታተሉ ያሉ ልጆች አሉ። ሲራን ሲማሩ የነበሩ ግን ስለተመረቁ ብቻ ያላቆሙ ቀጥሎም ከኡስታዞቻቸው እየተማሩ ያሉ ተማሪዎች አሉና እናንተም እንኳን ደስ አላችሁ። ይሄ ቀን ለነሱ ብቻ አይደለም ለእናንተም ጭምር ነውና ሩፈይዳ ሁልጊዜም ካጠገባችሁ ናት፣ ለእናንተ አለችላችሁ። እኛም ደግሞ ተስፋ እናደርጋለን ወንድሞቻችን ኡስታዞቻችን አባቶቻችን አለንላችሁ እንደሚሉን ተስፋ በማድረግ ይህ ከኔ ለእናንተ የሚደርስ መልእክት ነው። ኡስታዞቻችን ደግሞ ደግሜ በድጋሜ መምህራኖቻችን አላህ ጀዛችሁን ይክፈላችሁ ልላችሁ ፈልጋለሁ። ምክንያቱም አንድ ከዛሬ 8 አካባቢ ዓመት ይመስለኛል ካነበብኩት አላማ ዩኒቨርሲቲ ያለው ካነበብኩት መልካም ንግግሮች መካከል ጻፊውን ሲጽፍ እንደዚህ ብሎ ነበር የጻፈውና በዚህ ዓለም ላይ የበሽቶች ሁሉ በሽታ በዚህ ዓለም ላይ ለምንም አይነት ሰው ምንም አይነት መፍትሄ የማይሰጥ ሰው ሆኖ መኖር ነው ይላል። ኡስታዞቻችን ለኛ መማር ለኛ መለወጥ ምክንያት ናቸውና አላህ ጀዛችሁን በጀነት ይክፈላችሁ ልንላችሁ እንወዳለን። ወንን ጀቹ በርባዱ ረጉዳን ከሰነፋን ከነን ደገሰን ጀቲ ያዳ ወረን ደገኘፊሞ ጉያነራ ጉያ በረቶኒ ሩፈይዳ ሌንጂ ጆተኒ ከሰ ደብረኒ ኢቲኤብ ፈመኒዳ በገገመደን በረቶኒ ሩፈይዳ ከስመማቲን በረቶታለን ዋን ከነ ከሰቲ በሩምሳ ከነ ከሰቲ ነምኒ ቆደ ጉዳ ቀቡ ኢሲኒ ኑትለ አመንተኒ ilmaan keessan amantani nutti ergitani ilmaan keessan barsiifachuu keessaniif hedduu galatoomaa isiniin jenna gammachuu fi kabajaan dhagaamte qalbii irraa isin ibsuu barbaanna. kanatti aansuudhaan barsiisonni keenya akkasuma maatiin barattoota hedduu galatoomaa barsiisonni keenyallee nuuf galatoomaa hawaasaaf gabbaasee jira. sun immoo maal bu'aa qaba namni tokko dhaabbata kana keessatti leenjii jechuun koorsiilee hedduu 9 ol 10 ol barsiisnu kana keessatti akkamitti dubartiin takka yoo siiraadhaan ta'e seenaa dubartootaa keessatti dubartoonni nu dura dabran maal akka isaan hojjechaa turan isaan irraa immoo nuti maal akka barachuu qabnu liidarshiipii keessatti akkamitti dubartiin takka mana ishii gadhaabuu akka dandeessu akkamitti mana ishii keessatti jaarsa ishiitiif ajajamte ilmaan ishii tarbiyaadhaan akkamitti guddisuu akka dandeessu akkamitti bultii ishii keessa jiraachuu akka dandeessu akkamitti hawaasummaa keessa saayikooloojii wajjin sooshooloojii wajjin akkamitti namni hawaasaa fi ollaa isaatii wajjin akkamitti akka jiraachuu danda'u haqa ollaa eeggate haqa hawaasaa eeggate haqa haadha abbaa isaa eeggate haqa jaarsaa eeggate haqa ilmaaniitillee eeggate akkamiin nam tokko waan isarraa eegamu akka dubartii takkatti siiraadhaan saayikooloojiidhaan sooshooloojiidhaan afaan ingiliffaatiin afaan arabiffaatiin barnoota hedduu barattanii akkamitti dubartiin takka of danda'uu akka dandeessu isin barsiisaa turree jirraati. turtii tana keessa dabartanii arra ga'uu keessaniif koongiraajuleeshin baga gammaddan irra deebi'ee isiniin ja'a. Rufeydaan magaalaa 5 biraanchii ni qaba. Asalla Naqamtee, Shaashamannee, Haramayaa fi Adaamaan 5ffaadha. Adaamaa fi asallatti yeroo 4ffaaf eebbisaa jira. Magaalota kaanitti yeroo 2ffaa fi hanga ammaan tanaa barattoota 300 ol eebbisnee baasnee jirra. Kana keessatti namni qooda guddaa fudhatu obboleessa keenya Abdiisaa Muhammad galatoome itti aansuudhaan Bright Kids Academy isaa fi haadha mana isaallee wajjin hedduu nuuf galatoomaa. Daayireektara mana barumsaallee akka mana keenyaa daran akka waan gibbii sun manni barumsaa sun mana barumsa dubartootaa ta'etti kadhiirti takka hin jirre sa'a feennee seennee barannee achirraa gabbaanu eessaa deemtan kan namni nuun jiru hin jirre mana barumsaa kanaatii fi abbootii mana barumsaa kanaa qaban qabaachuun keenya nuuf carraadha.
nama akka Muhammad Nuwaayid Dummeessu jecha majlisa magaalaa Adaamaatii fi barattoota dhuunfaadhaan majlisa keessaa nu gargaaraa turan hanga amma hedduu galatooma isiniin jenna. Keessummoonni keenya hundi ulamaa'ota keenyallee dabalatee ustaazota keenyas waamicha keenya kabajanii hanga asin nu argamuu keessaniif hedduu galatooma. Wassalaamu alaikum warahmatullahi wabarakatuh. Allahu Akbar. Allahu Akbar. Injiinar Hangaatuu kabajaadhaan gara iddoo isheetti nu deebistanii egaa bu'aa ba'ii faawundeeshiniin dubartoota Rufeedaa fi akkasumas immoo adeemsa inni irra jiru karaa bal'ina qabuun nu kaastee jirti. Galatoomii ulfaadhuu jennaan jechaadha. የሩፌዳ ዊሜንስ ፋውንዴሽን ፕሬዝዳንት የሆነች እህታችን ኢንጂነር ሀንጋቱ እዚህ ጋር ለየት ባለ መልኩ ሩፌዳ ዊሜንስ ፋውንዴሽን ከጅምሩ ተነስቶ የሄደባቸውን መንገዶችና እንደዛም ውጣ ውረዶች እንደዛም ስኬቶችን ጠቅሳልናለች። በአሁን ጊዜ ሩፌዳ ዊሜንስ ፋውንዴሽን 5 ቅርንጫፎች ሲኖሩት አዳማና አሰላ ለአምስተኛ ጊዜ እያስመረቁ ለአራተኛ ጊዜ እያስመረቁ ይገኛሉ። እንደዚሁም ሌሎች ነቀምት፣ ሻሸመኔም ሩፌዳ ዊሜንስ ፋውንዴሽን አለ። ለየት ባለ መልኩ እናስተምራለን፣ ሁሌም ምዝገባ አለ ይላል። እንግዲያውስ ፕሮግራማችን እንደቀጠለ ነው። በመቀጠል ከሩፌዳ ዊሜንስ ፋውንዴሽን ወደ መድረክ የሚጋብዘው ተማሪ መርያም ብርሃን ወደ መድረክ መታ ምትለን ነገር አለ፣ እንመለሳለን። የዘመናት ናፍቆት የሴትነት ምልክታ የጅህልና ጥጋብ በሩፌዳ ተረታ የትውልዱ ልህቀት የሴትነት ሰገነት ሩፌዳ የቡቃያን ተስፋ ኮትኩቶ ሲያጸድቃ ሩፌዳ የእውቀት ግብይት ዓለምን ለመምራት ሩፌዳ رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي وبعد. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. First of all, I would like to say Alhamdulillah for gathering us all here today. And I would like to thank our teachers who shaped us with knowledge and kept nurturing us with love and respect tirelessly. And I would like to thank our guests and attentive listeners for being here today. So today I'm going to explain who is Rufeida, how and why our foundation is named by her name. Since our foundation name is Rufeida, you might be wondering why it's named by her name. So let's go through the details. Rufeida al-Islamiyya was an earliest and a pioneer Muslim nurse and a healer in early Islamic history. She is often regarded as one of the first nurses in the world and certainly among the earliest in Islamic history. Born in 7th century in Medina al-Munawwara, she belonged to Banu al-Aslam tribe, hence her name al-Islamiyya. Here is an in-depth look at her life and contributions. First one, her early life and background. Rufeida grew up in a family known for its deep commitment to medical knowledge. She was exposed to healing practices from an early stage. Her father was a well-known physician named Saad al-Aslami, who allowed her to gain foundational medical knowledge as well as practical experiences in caring for the sick. Her role in a healer as a nurse. Rufeida is famous for her skills in nursing and wound care. When the Prophet Muhammad sallallahu alaihi wasallam migrated to Medina, she converted to Islam and became an active member of Muslim community. She introduced nursing to the world 1,200 years before Florence Nightingale, who is known as the founder of modern nursing, did. Her military and humanitarian efforts. Rufeida's contributions to medicine were particularly notable during battles, such as the Battle of Uhud, Badr, Khandar, and Khaybar, where she cared for injured soldiers on the battlefield.
Her ethics and approach to care. Rufaida's approach was grounded in Islamic ethics and values. She provided care regardless of the patient's background. Her role extended beyond nursing to encompass social work, and she kept working tirelessly to ensure the well-being of her community. Generally, Rufaida Al-Islamiyya stands as a remarkable figure whose contributions continues to be revered, especially in the field of nursing and healthcare in Islamic society. When you go back to how our foundation, which is Rufaida Women's Foundation, is named by her name, before its establishment, a young man thought to write a book to leave his mark for his next generation. But suddenly, thinking that there's He stood up with determination, saying that even if you haven't addressed the problem of our generation, it's still possible to show the way. Considering that there's less space in our country for women, he decided to work for women. The aim of Rufaida Women's Foundation is to solve the problem of women by women and to change the society's attitude towards women. At present, the foundation is struggling in different parts of Oromia and is called Islamic training in 6 months or short-term training in Arsia Salla 4th round, in Adama 4th round, in Nakanti 4th round, in Haramaya 4th round, and in Shashamani 2nd round. In Haramaya 2nd round, and in Shashamani 2nd round. Rufaida is coming up with a new curriculum that has a 10 years plan based on the suggestions and requests that are presented to her from the society. Its purpose is very broad and contains many dreams. So she will continue her journey with the help of community under Allah. That's all. Thank you for your attention. السلام عليكم ورحمة الله وبركاته. ዛሬ ብዙ ሰው ቁርስ ሳይበላ ነው የመጣው። ለዛ ነው ቅድም ኢንጂነር አንጋቱ ሁለት ጊዜ ሰላምታ ያቀረበችውና ሱና የመድረኩ ሱና ነው። አንዴ ደግሞአለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከኋላ ከኛ ጋር ናቸው አይደል? መርሐባ። እናመሰግናለን። የተከበራችሁ እንግዶቻችን ጥሪያችንን አክብራችሁ የመጣችሁ ዝግጅታችን እንግዲህ ቀደም ብሎ በተመለከታችሁት አይነት መልኩ ጀምሯል። ከዚህ ሰዓት ጀምሮ በርካታ ፕሮግራሞች ናቸው ያሉት። አስቀድመን የተማሪዎቹን የተዘጋጁበትን ፕሮግራሞች እናደርግና ወደ ዕለቱ የክብር እንግዶች እናልፋለን። እዚህ የተገኛችሁ ጥሪ አክብራችሁ የመጣችሁ ከአዲስ አበባም ከተለያዩ ቦታዎችም የመጣችሁ እንግዶቻችን በድጋሚ እንኳን ደህና መጣችሁ። ሩፋይዳ ውመንስ ፋውንዴሽን በተለያየ የትምህርት አይነቶች ሲያስተምራቸው የነበሩትን አራተኛ ዙር ተመራቂዎች እዚህ አዳማ ከተማ ላይ ኦሊያድ አዳራሽ እያስመረቀ ይገኛል። በቀጥታ ስርጭትን በተለያዩ የፌስቡክ አማራጮች የምትከታተሉ አብራችሁን እስከ ፕሮግራም ፍጻሜ እንድትሆኑ ግብዣችን ነው። በቀጥታ ወደ ተማሪዎቹ ዝግጅት እናልፋለን። ህይወታችን ዙልፋ ወደ መድረክ ትመጣና ያዘጋጀችውን ታቀርብልናለች። ቀደም ሲል እንዳልኳችሁ የተማሪዎችን ዝግጅት ነው ቅድሚያ የምንሰጠው። አንዳንድ ጊዜ እስቲ ኡስታዞችም ዳዕዋ ይስሙ
ነሲሃ ነው አይደለ ማስታወስ ነውና መልእክት ለነሱ ይድረስ ብለዋል ተማሪዎቹ። ተማሪ ዙልፋ እንዲሁም ከዚህ በኋላ ምንጠራችሁ ተማሪዎች እጅግ በጣም በፍጥነት ትመጡልናላችሁ። አርፈደን በመጀመራችን ሰዓታችንን መጠቀም ስላለብን ማለት ነው። ሴቶች ሞራል እርስ በራስ ካልተሰጣጣችሁ ባለፈው 3ኛ ዙር ምረቃ ላይ አይተናል። ወንዶች በቅናት እርር ድብን እያሉ ዝምታን ነው የሚመርጡትና ሞራል መስጠት ትችላላችሁ እናንተ። ተክቢር የለም ወንዶች የለም ቅናቱ አሁን ተክቢር ገና እንደተቃጠሉ ነው ያሉት ወንዶቹ። ቢስሚላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመን ዋላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዱራን ዱርሴ keessummoota keenyaa fi maatiin barattoota bagaragaan dhuftan jecha maqaan kiyya Johar jedhama. Rufaidaa keessatti waan baranne keessaa barnoota sooshoolojii malakkate isinitti hima. Duraan jalqaba irratti sooshoolojii jechuun maal jechuudha? Sooshoolojii jechuun qorannoo sirna hawaasaa, hariiroo hawaasummaa fi amala ilma namaati. Akkaataa namoonni dhuunfaa fi gareen walitti dhufeenya qaban dhaabbileen hawaasummaa kan akka maatii, barnootaa fi mootummaa akkamitti akka hojjetan akkasumas caataan hawaasummaa akka gitaa, sanyii fi saalaa, muuxannoo fi carraa namootaa irratti dhiibbaa akkamii akka geessisu qorata. Sooshoolojiin gara islaamummaatti yoo deebinu hawaasni haqaa fi walitti dhufeenya gaarii qabu amantii sirrii irratti hundaa'a. Biyyi takka biyya ta'uuf walitti dhufeenyi hawaasaa murteessaadha. Hawaasni immoo dubartii cimtuudhaan ijaarama. Sooshoolojiin namoota qorachuu qofa osoo hin taane akkaataa walitti dhufeenya keenya maatiirraa kaasee hanga hawaasa addunyaatti nu hubachiisee jira. Mul'atni islaamummaa sooshoolojii keessaan qajeelcha rabbii irratti hundeeffame islaama haqaa, araaraa, walqixxummaa fi kanneen biroonis akka hundeeffame gochuun isaa walitti dhufeenya hawaasaa qorachuu keessatti gahee guddaa qaba. Hawaasni islaamummaa irratti hundaa'e murteessaadha. Kanas rabbiin subhaanahu wa ta'aalaa quraana keessatti nuuf ibsee jira. Bu'uurri hawaasaa islaama yoo ta'e dubartii diinii ishee beektuu fi aqiidaa qabattee ilmaan ofiitiif filuun dirqama hawaasa muslimaati. Rabbiin subhaanahu wa ta'aalaa suuraa baqaraa ayata 221 keessatti akkana jedhe. A'uudhu billahi minash shaytaanir rajiim. ولا تنكحوا المشركات حتى يؤمنن ولا أمة مؤمنة خير من مشركة ولو أعجبتكم ولا تنكحوا المشركين حتى يؤمنوا ولا عبد مؤمن خير من مشرك ولو أعجبكم أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه ويبين آياته للناس لعلهم يتذكرون. كان جتون هنگا إسان أمنانيتي دبرتوتا مشركة هنفودنا ولما إسن دينك لكن أجبدلي قبرتي مؤمناتو مشركة الرجالت يو أمنا ملي إلى مشرك وتتسهن هيرون سيسنا هنگا إسان أمنانيتي قبرتي مؤمناتو مشركة الرجال والرسول قرأي بالجات يام ربي نمو هيا ميساتين قرأ جنة في عرارمت يام هاتين تلنف جتشا آياتو تيسان نموت في سجر كنافو حواسهم نقبوموف دبرتي مسلمة في لجون مرقا قفو سنتاني درقام مسلمة هنداتي جتشول kana qofaas miti sooshoolojiin hawaasni muslimaa akka itti hojjetu rakkina isaatti furmaata akka itti barbaadu hubatuuf carraa guddaadha waan ta'eef maatiin tokko hawaasa cimaa uuma. Kanaaf immoo gahee guddaa kan taphatu dubartiidha. Barsiistuun jireenya keenyaa jalqaba haadha waan taateef bu'uurri diinagdee barnootaa guddina biyyaa kalaqaaf teekinooloojii hundi hawaasa karaa sirriin bocame irratti hundaa'a. Kunis islaamummaan muslima of beeke karaa sirrii irratti qajeelcha. Kunis dubartii hangoftuu yookiin dubartii cimtuu irratti hundaa'a. Guddina hawaasa kamiifuu islaamummaan bu'uuraa jechuudha. Sooshoolojiin ammas qorannoo qofa osoo hin taane amantii keenyaa fi addunyaa keessattis hubannoo guddaa kenna. Hawaasa hojii guddaa hojjetuuf islaamummaan karaa mul'isa. Hubannoo hawaasa cimsuun beekumsa keenya haa fooyyisnu jedha. Galatooma. Eka amala nama maafakatto jiwa kaleessa seera keessatti kamuura dhumpirre amantii islaamaa akkaataa akka jedhamutti adeemsa keenya eegee osoo nuti beekii eenyummaa keenya beekee tursaa fi adeemsa sasinawaadhaan namoonni hubannummaa namoota kan hubachiise adeemsa sooshoolojii iddoo kanatti dhufee obboleettiin teenya nu dhageessistee jirti. ጉዳዩ ገለቶኒ ጀናን አይታችንን እጅግ ከልብ ግን ጥያቄ ያለኝ አሁንም ዛሬ ቀኑ ምረቃ ነው ወይንስ የካቢኔ ስብሰባ?
ፈዛቸዋል። በተለይ ወንዶች በዚህ በኩል ነው ችግራችሁ ምንድነው? ስብሰባ እንቀመጥ መሰለኝ አጀንዳ ያዘ። ሴቶች ናቸው እየተመረቁ ያሉት። እኛ መማር አልቻልንም። ዱንያ ይዛን እንደዚህ በ180 ስፒድ እያሯሯጥችን ነው። ሴቶቹ ልጅ እያሳደጉ እቤት አንተን እየካደሙ በጎን ደግሞ እየተማሩም ጭምር ነው ያሉት። ቶም እየሰሩም ጭምር። ለነሱ ሞራል ያልሰጠን በተክቢራ እንኳን ደስታችንን ካልገለጽን በምን ልንገልጽ ነው? ዛሬ የምረቃ ቀን ነው። ለነሱ በጉጉት ሲጠብቁት የነበረ እቺ ቀን ለነሱ ማለት ልዩ ቀን ናትና ሞራላችሁ ተክቢራችሁ እጅግ በጣም የደከመ ነው። ከዚህ ሰዓት ጀምሮ ዱላ ይዘን እንጀምራለን ማለት ነው። مرحبا ሀዊ በተከታይነት ወደ መድረክ በመምጣት ወደኛ የምታቀርበው ዝግጅት አላት። ሀዊን በሞራል ተቀበሉልን። ተክቢር ተክቢር። ድሮ በድምጻችን ይሰማ ጊዜ ተክቢራ ያስገርፍ ነበር። አዳማ ላይ ይሄ ማዕቀብ አልተነሳም እንዴ? ዶክተር እንዴ ተክቢር አሁንም ገና ነው። አልሞቃችሁም? Assalamu alaikum wa rahmatullahi wa barakatuh. My name is Hawi Jamal and I'm Rufaida Women's Foundation for the Round student, and today we're going to have a little bit talk about mother and her position in Islam. But before that, in thinking about the strongest and the amazing woman who has shaped your life, it may be your teacher, mentor, or even stranger who had touched you with their kindness, who are the real mother in your opinion. Okay, I leave that to question yourself and dive into my topic, a real mother. A real mother is a powerful and a multi-faced as it goes beyond the biological place and encompasses the quality and the actions that defines a true, supporting and loving figure in our life. A real mother has deep emotion and unconditionally flows and can be expressed by individuals' experience. As she accepts her child regardless of their belief, choices and struggle. A Muslim motherhood is not just limited on giving birth, but it includes nurturing, educating and shaping the character of her child, as it called tarbiyah or akhlaq in Islam. Recognizing and honoring that effort of mother is a fundamental principle, and as our Prophet Muhammad, peace be upon him, once said, heaven lies under the feet of your mother. This shows the respect and honor that is given to all mothers in Islam. Quran and teachings of Prophet Muhammad, peace be upon him, reinforces the idea that mother holds a special place, deserving love, respect and care. And this may remind you about the story of the Sahaba that went to our Prophet Muhammad, peace be upon him, and asked him saying, Ya Rasulallah, for whom should I give my love, respect and priority after Allah and you, Ya Rasulallah? And our beloved Prophet Muhammad, peace be upon him, answered him saying, your mother, your mother, your mother 3 times. And then he asked him again, O Ya Rasulallah, who next should I give my love? Peace be upon him answered him saying, your father at the 4th state. This also shows the high value that is given to all mothers in Islam. And as I conclude my idea, Islam had given a high value place to all mothers, and due to that respect, honor and priority that is given to mother, nurturing and educating, I would like to say nurturing and educating the character of our child is our duty. That's all. Thanks for listening. But before I go to my seat, my mother is also found between us today, and I would like to thank her. Mom, this is my way to express my feeling to real motherhoodness. You will be the mother I always needed. You filled my life with a guidance and supporting that I even thought it was possible. And thank you, Mom. And ያው እናቴ የኔ አሁን ያመጣውልሽ ጊፍት አለኝ እና
መተሽ እንድትቀበኝ ማ ተክቢር ያው አንቺ ያሳደግሽኝም ባያክልም እና ደግሞ እኔ አንቺ ደርሰሽ እንድታይኝ የምፈልግበት ቦታ እስክደርስ ድረስ አላህ አፊያና ረጅም ዕድሜ ይስጥኝ። አላሁ አክበር አላሁ አክበር አላሁ አክበር። አንዴ እንዳትሄዱ ሀቅመት በቀር ሀቅመት ጋር ሀቅም ይቀጥል ጋፈ ሴናን ጅጅረሙ ጋፈ ኡጋን ጎንሰሙ ጋፈ ማሉማን አደማ ኢፍቶመት ሚርገኔፈሙ አለፊ በርሲፈቴ ዳንቲ ቀጀልፈቴ ሀዱማን ሚርገኔሱን ዱቢ ሰነ ዱጎምሱን እጀ ሴና ደቢኡ ማሻአላህ ጀዳን ይፋፍቆ ማሻአላህ ማሻአላህ ጀዳ ሁንዱም ትከሰን ማሻአላህ ገለቶማ ኡልፋዳ ማሻአላህ ጀቹ አከም ተገለ የሮ ለምን ሰገታ ከለባ ገድቦ ሁንዱም አሳቲን ማሻአላህ ጀተኔን ኤጋ ኢትያን ሱራን ኤጋ ሰገታና ኩበት ፍፍት ጅራ ሰገታ ኢትአኑ አመስ ቸቆሊስ ገሮ ከጅት ፍተዋን ጀቱ ቀብዲ መቃዚ ራይገለ ዋን አዳ ቀብዲ ቸቆሊስ ገሮ ተጅት አፈሬን ጅራ ናስመዳን አላሁ አክበር አላሁ አክበር። እንደው ሴቶች ለራሳቸው ዶራት ሲቀር ወንዶቹ ተገብቷል መሰለኝ ቸቆሊስ ገሮ ተጅት ኬስሙን ኬኛ ጉያ ነራ ጉያ በረቶ ተኬኛ ትዋልቴ በረቶ ተኬኛ ፍቱር ስኪሚና ኬስሙ በትስ ደብና ማንቴፊ ቸቆሊስ ገሮ ተጅት ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አኩም ደጌታ በቃቂ ጥቁሊ ሰብዲ በረቱ ሩፌዳ ባቸው ፎፋ መጋለ ዳማ ከተይ ወኒ ሰኒ ቀበዲ ቀድፈ በሩምሳራ ጀንደር እስላም ዱበርቲ እስላም ከሳ በከከመቀም ወሊላላይቱን ኮርሶታ ከማ ፍለቻ ቱርኪሳ ሲራ ታሪክ አልእስላሚ ፊ ሶሺዮሎጂ ለደበለቴ ዱበርቲን በከከም እስላሙ የሰንተቀብ ላላ ቱሬ በረቻ ቱሬቱ የሮባ ኢኦጃን ዱበርቲ ካሱ ኦላቱማ ዲራሰሙ ከይሄ ድዲቢ ኩነሞ ያርሱ ማዋታን ዱበርቲን እንደንዴቱ ዱበርቲን ይራጋቢ ካጀሉ ሰሙ ከይሄ ዋንጀሩ አማ ወልቂጡ ማይአኒ መቀድ ዲሞክራሲ ትሮፋ ጎጋኒ ከበጀ ዱበርቲን ቀብድራ ካሰሙ ፋይዳዱን ፈሳኒ ኪፍ አቆርፈቱ ጅር አርጉጅር እስላሙማ በኩንቱ ቆጥ በፉሪቱ ዱበርቲ ከበጅ ዱበርቲን ሃር ኦቦሌቲ ሃር ማለተው ደንዴ ሱንጫላሞ ገርቦት ረቢ ገርቦት ይሳሉ ጎዴ ኦቶ ሳለና ዳኑ ባሴ ኢባዳ ረት ወልቂት ነው አጃጅ እስላሙማ ዱበርቲ ኩኑ ፈምቱፊ አቆልቂጣት ዳር ዩኒቨርሲቲ ኬሰቱ ሐዋስ ማጂፊ አማንቲ ኬሳ ሰደርካን ዱበርቲ በገርገራቱ ቀመ ጅራይቱ በራንሜ ጅራሌ ከናፍ ወልቂጡ ማይላች አማንቲ ሲዮጀኔ ነፍሴን ካሙ ፉራ ብድረት ወልቂጥ አኩም ረቢ ሱብሃነሁ ወተዓላ ሱረቱል ሙደተር ኬሰን እንጀ ኩሉ ነፍሲን ቢማ ከሰበት ረሂና ነፍሴን ካሙ ዋን ወጀቴ ቀባምቱዳ ዋን ኢርትባሌስቴ ዱበርቲን ያደባምቱ እቱ ካን ማቲ ኬሰት ዱበርቲ ሃር ኦቦሌቲ ሃር ማናታቴ ዱበርቲ ኬሰት ገየዳ ኪሲን ተባት ነምጭት ረዳኝ ባፊውቱ ከናፍ ዱበርቲ ከናፍ ኩኑስ ፊ ከበጀ በርባርቲሳ ዱበርቲ አክበር ባገኒት ነፍሲ ጉርጉራኒ ፋይዳ ኡፈሳሊቲ ቆልፋቾን አዳበቱ የነስምረት ካን ቤኩም ስረት በሩሳ ወጀዳሉ እስላማ በሩሳ በኩቡደ ቀብት አያ ቁርአን ከይረጀ ቀባት ባቡቲ እቅራ ዱቢሲ ካናት እስላም ማፊ በሩሱ አወልት ሂዳምቀም ዋላዳምበው እንደሌሌቱ አስራት ምርግ ዱበርቲ በረቹ ከዲረት አዳሚት አቁም ኢንስቶ በረተ በኩቡደ ቀቡቃል ዱበርቲንስ በረተ በኩቡደ ቀቡቃል አቁም ረጋማ ረቢ ሰለላሁ ዐለይሂ ወሰለም ሩንጀን طلب العلم فريضة على كل مسلم بيك مسبرباد مسلم مرا يورت درقما كانت ዱበርቲንስ በረቹ ምርጋስ ደመለት ድርቃም ቀምና ሀበረ ምንቲል ካሴነ እስላሙማ ደብሰኒ ከረ ደንጎርተኤን ሂከኒ ኑይማቱራ እስላሙማ ዱበርቲ ገድቀባ ጀላኒ ኩናሞ ሶ ካምቢየኩ በረቹ ኑበርባቺስ
dhugaa jirtu hubatanii waan jiru beekuuf ammoo barachuun nu barbaachis barachuun mirgi qofa osoo hin taane dirqamallee qabna. Kottaa Rufeeda waliin mirgi keessan baradha isaniin jedha hijaaba si ufan barumsas ni baran. Wabillahi tawfiq. Wassalaamu alaikum warahmatullahi wabarakatuh. ተክቢር ቱቁሊስን ከልብ እናመሰግናለን። ስሟ ራሱ ለየት ያለ ነው። ከቦረና ነው የመጣችው እያልን ነበርና ሞራል ያንሳታል። ተክቢር መርሐባ። ዝግጅታችንን ያው እጅግ በጣም እያሯሯጥ ነው እንዳለን ይሰማናል። በርካታ የክብር እንግዶች ናቸው እዚህ የተጋበዙት። የምረቃ ስነ ስርዓቱም ራሱን ችሎ ሰፊ ሰዓት ይወስዳል። ለዚህ ስንል መድረክ ላይ ያለን አስተዋዋቂዎች በተቻለን አቅም እያፋጥን እንገኛለን። በማስቀጠል ወደ መድረክ የምንጋብዛት ተማሪ ዚክራን ይሆናል። ዚክራን በክብር ተቀበሉልን። ዚክራ ተክቢር ተክቢር። ሩፌዳ ውመንስ ፋውንዴሽን በአምስቱም ብራንቾች እንግዲህ በተለያየ ጊዜ ያስተማራቸውን ሲራና ሌሎች መሰል ትምህርቶችን ዛሬ እዚህ መድረክ ላይ ከተማሩት እንጭብጭቡን ነው እያሳዩን ያለው እህቶቻችን። መድረኩ ለዚክራ ነው። እናመሰግናለን። ቢስሚላህ አሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እንደተነገረው ስሜ ዚክራ ይባላል። የ12ኛ ክፍል ተማሪ ነኝ። ዛሬ የምናወራው ሩፌዳ ውስጥ ከተማርነው አንዱ የትምህርት ዘርፍ ውስጥ ኢስላሚክ ሳይኮሎጂ ይሆናል። ኢስላሚክ ሳይኮሎጂ ማለት በላቀ ደረጃ ነፍስና ባህሪን ከመረዳት በላይ በነፍስና በስሜት በአእምሮና በልብ መካከል ያለውን ግንኙነት የምናይበት እንዲሁም የእስልምና አስተምህሮቶችን ከስነ ልቦና ጋር በተያያዘ መልኩ በቁርአን በሱና ወይም በሐዲስ የነሱን አስተምህሮቶች በመታገዝ የሰው ልጅ ስነ ልቦናን በላቀ ደረጃ መረዳት ነው። እናም በዋነኝነት በነፍስ በአቅል እና በሩህን በመሰሉ መሰረታዊ አካሎች ላይ ጥምረትን ይሰራል። እናም ቀዳሚ የነበሩ ታላላቅ ሳይንቲስቶች እንደነ አልኪንዲ፣ ኢብን ሲና፣ አልጋዛሊ፣ አልፈራቢን የመሳሰሉ ታላቅ ሳይንቲስቶች ከ8ኛው እስከ 15ኛው ባለው ክፍለ ዘመን የተለያዩ ሳይንሶችና አርቶችን ከማምጣታቸው በተጨማሪ ኢስላሚክ ሳይኮሎጂ ኢልሙን ነፍስ በሚል እንዳጠኑ ይታወቃል። እናም በነፍስና በስሜት በአእምሮ በአቅል መካከል ያለውን ግንኙነት በማስተዋል በማጥናትና ህዝቦችን በማየት ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩት ሊኩሊ ዳኢን ደዋ፣ ለሁሉም በሽታ አላህ ምድር ላይ መድኃኒትን አድርጎለታል አይደለ? በዚህ ደግሞ ሜንታል ፊዚካል ብለው አለዩምና አጠቃላይ የሆነ የሜንታል ዲስኦርደር ምደባና መንፈሳዊና አካላዊ ጥንቃቄዎችን የያዘ አጠቃላይ ትሪትመንቶችን ለህዝባቸው አቅርበዋል ማለት ነው። እናም ቁርአን ውስጥ ከተወሱ የሳይኮሎጂ ቁልፍ ሀሳቦች ውስጥ ከነፍስ ጋር በተያያዘ እንደ ምሳሌ ስንመለከት ነፍስን በሶስት ቦታ ከፍለን አይተናት ነበር። አነፍሱል አማራ፣ አነፍሱል ለዋማ፣ አነፍሱል ሙጥመኢና። አነፍሱል አማራ የምንላት ብዙ ጊዜ ወደ መጥፎ ነገር የምታሸምት አይነት ነፍስ ስትሆን አላህ በቁርአን ሱረቱል ዩሱፍ ላይ ወማ ኡበሪኡ ነፍሲ ኢነ ነፍሱ ለአማረቱ ቢሱእ ኢላ ማ ረሒመ ረቢ ኢነ ረቢ ገፉር ረሂም በሚል በዚች አያት ተጠቅሳለች። ሁለተኛው ደግሞ አነፍሱ ለዋማ። አነፍሱ ለዋማ ደግሞ ጥፋተኝነቷን የምታውቅ ከራሷ ጋር የምትታገል አይነት ነፍስ ስትሆን እቺ ነፍስ በሱረቱል ቂያማ ላይ ወላ ኡቅሲሙ ቢነፍሲ ለዋማ በሚል ጠቅሷታል። ሶስተኛው ደግሞ ነፍስ ሙጥመኢና ናት። ነፍስ ሙጥመኢና ታዛዥ የሆነች ሰላማዊ የሆነች ዘብቂስ ሀርት ስትሆን እቺ አይነት ነፍስ በሱረቱል ፈጅር ላይ 89 ከ27 እስከ 30 ባለው የአየቱሃ ነፍስ ሙጥመኢና ኢርጂ ኢላ ረቢኪ ራዲየተን መርዲያ ፈድኹሊ ፊ ኢባዲ ወድኹሊ ጀነቲ በሚል ሲያናገራት እናያለን። በአጠቃላይ ኢስላሚክ ሳይኮሎጂ በሁለንተናዊ መልኩ የሰውን ተፈጥሮ ለመረዳትና አካላዊ መንፈሳዊ ወይም የሰውን ስነ ልቦና በላቀ ደረጃ እንድንረዳ ገጽታዎችን በመጥቀስ ትልቅ ጠቀሜታን ይሰጣል። እንዲሁም አላህ ለዛ ሰው ያገራለትን ወይንም ውስጡ ያስቀመጠውን ተሰጥኦ እንዲያውቅና ፎከሱን ትኩረቱን አንድ ቦታ በማድረግ ስኬታማ እንዲሆን ከፍተኛ ጠቀሜታ አለው። በመጨረሻም የምላችሁ ነገር ኢስላሚክ ሳይኮሎጂ ብዙ ጊዜ በትምህርት ዘርፎች ውስጥ የማናገኘው ትምህርት አይነት ሲሆን ራሳችሁን ለመለወጥ ብሎም ነፍስያችሁን ለመገንባት ታዳሚያንን እጋብዛለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። አላሁ አክበር፣ አላሁ አክበር።
حالا دچه سگنجا کینیا سکوبت باچه بنتینا آنو بکیسیستی جتی غلطو جنان کیستو کندومینا دوبارتو تا اسلاما کیستی کارونا کنا کنگا فارگمان وابه کو فامیتی وانتا بیکنسان حواسان نکبون کنما بودو برباد nama baay'eetu kennama guddaa qaba garuu hawaasatti gadi bahee kennama san ummataan gahuu kan hin dandeenye dura qaroowwan akkanaa oomishee irratti argama. Itti aansuudhaan ammas barattoota keessaa Hanaan Jamaal waan hin jettu qabdi yeroo keenya gabaabsinaa Hanaan Jamaal gara waltajjiitti affeeraan. Barattuu Hanaan Jamaal takbiiraan dhaannaa simattan. Allahu akbar. Allahu akbar. Allahu akbar. Hanaan Jamaal. بسم الله السلام عليكم ورحمة الله وبركاته. My name is Hanan Jamal. I am from Rufaidah Fourth Batch student. My topic is about Islamic leadership. Rufaidah teaches me about Muslim leader. Leader was born in nature or created in process by learning or searching knowledge. Muslim woman was born in leading. Leader depends on situation, but every Muslim woman is leader in Islam that teaches every Muslim has potential to be a leader of their own place. And also Prophet Muhammad, peace be upon him, empowers women, including his wives, to engage in leadership roles. And also women are leaders with the family, responsible for nurturing education and guiding children. And also women are increasingly in leading in education, teaching and research for contributing to advancement of knowledge. Leadership in Islam is about serving others and make a positive impact on community. Leadership programs not only empowers women, but also support their growth, build character, and prepare them for the future. When women are offered a leadership experience during their career age, they are more likely to feel confident to take the lead at that age. And also studies have shown having more women in leadership teams build a progressing beyond and improved performance. መሪነት በሁኔታ ላይ የተመሰረተ ነው። ግን እያንዳንዱ ሙስሊም ሴቶች መሪነት ውስጥ እስላም ውስጥ መሪ ናቸው። ሴቶች የአመራር ፕሮግራሞችን ተማሪዎችን ማበረታታት ብቻ ሳይሆን ባህሪያቸውን ይደግፋል እና ለወደፊት ያዘጋጃቸዋል። ሴቶች በትምህርት ዘመናቸው የመሪነት ልምድ ሲሰጣቸው ለወደፊት የትምህርት ማመን እድላቸው ሰፋ ያለ ነው። በተጨማሪም ሴቶች ቤተሰብ ውስጥ መሪ ናቸው። ስለዛ ብዙ ሴቶች ሚኒስትሪ ወይም ሊደርሺፕ መገኘታቸው ሰፋ ያለ አመለካከትና ይገነባል እና ከትላልቅ እንቅፋቶች ወደ መሻሻል እንዲመጣ ያደርጋል። በስተመጨረሻ ሊደርሺፕ ሌሎችን ማገልገል እና ማህበረሰብ ውስጥ ተጽዕኖ መፍጠር ነው። ስላደረጋችሁ ምስል ሰዓታችንን የሚጠቀሙ ተማሪዎች በጣም እናመሰግናለን። በማስከተል ወደ መድረክ ደግሞ ልንጋብዝላችሁ ሀላዋ ይሆናል። ሀላዋ በተመሳሳይ እሷም አጭር ሰዓት አላት። የምታቀርበው ፕሮግራም አላት። በቅርብ ተቀበሉ። ተክቢር ተክቢር። እዚህ ሩፌይዳ ወመንስ ፋውንዴሽን ውስጥ እንዳልኳችሁ በርካታ የትምህርት አይነቶች ነው የሚማሩት። ኢስላሚክ ስተዲ አለ፣ ቅድም የሰማችሁት ጀንደር አለ፣ ሌሎችም አረብኛና መሰል ቋንቋዎችን ይማራሉ። بسم الله ثم الصلاة والسلام على رسول الله صلى الله عليه وسلم. أما بعد أحبائي الكريم السلام عليكم ورحمة الله وبركاته. أكم جدا مقاكي على شيخ عبد المالك براتو فيدا باجي أفرفا إرى سلطان من الرسل كمندير في برنوت حقا ما برچات ريرا تاريخ الإسلام يوكاسينا إسلام إرتي تكو يسن خبشي سوبر بادي سينا إسلام أيو جنو جلكا كرومين إسلام كلال متا كرومين إسلام جتو إسلام ما في عدا إسلام كيستي أكاد أبي سيرا كبي سما أمنتي إسلام ما في أمنتي في دون خاص إسلام كانوا في سودا إسلامي قرآن في سنة رتونداي أخلاق في هجوان غاري رتكتي يفتودا جلكا كرونون إسلامي كرونون غودا دنيا كنا كيستي غما چولانا تاسالي جران كرونون سني دنيا كهريغا فيا فيلوسوفي ساينس في كان كنا فكاتا نبتي غهي ولانا قبل دوا كرونون كوني يرو أما كانت كم قراتي أرغتي أمتا بهايو كور غريكي جني كم بينو برنوت على دبرات تولي غارو سينا نسدو جرو لغان جرو إسا كانت كانافو كرونون كوني بركم كيسا كان جيفن كان جر ولين كلالوتا كرونون كوني موتوما إسلاما برا عباسية إتجاجم عباسيان
خلفاء الراشدين في أمية يعني وقال بتربى أوليف أمة الإسلام كان هجنا تريج تودا موتمان عباسية بركة نكيسة دمي وانا كان أرجع تفندين برا عباسية كيسة ولما ونك أبو حنيفة إمام مالك في سفيان ثوري كان فكاتا أكسما دمي وان هرقاتي ودمني قرآن وان كن نوغا جيفامي بركة نكيسة تري دمي وان كان كوالي الله تعالى دمي جلقبا دمي هرقا يولالي نميرو جلقباتي دمي هرقا قراتي أرغتي الخوارزمي نما جدودا غارو يرو أما كانت أمة الإسلام أمتي دمي كان قراتي كان أرغتي جنيت كان بين هندي كينيايو كان أفو أول الخوارزمي كتاب إسا كتاب المختصر في حساب الجبرة والمقابلة جبيرتي وهي هرقاتي في الجبرة قراتي إسلام ماف الدنيا بوتوف دبرسي أكي يرو أما كان أكتي أكبرنو كان مفهوما جولانا تاسيسي الخوارزمي نما جدودا جتودا إترانسون دمي فيا يولانو يرو كانت إسلامي فيا كيست جهيني كما هم تك جهيني كابون جميل جتودا كان هندي كينيا وقالوا كينا ديبسني بيهو كم إسلام يجرو يرو جلكابات فواي فيا رت قراتي كان أرجتي نما Ibnu Sina fi Arrazi jedhamudha. Ibnu Sina isa amma yeroo dammiiwwan barattoonni dammii faarmaasii baratan ni beeku. Abi Sina jechuun beekan garuu maqaa isaa dhoksanii inni kan dhiyaate yookaan kan warra Giriikiiti jechuudhaan Abi Sinaadhaan beekan. Maqaan isaa kan sirrii Abi Sina kan Ibnu Sinaan waa'ee fayyaa irratti kitaaba isaa kitaaba qaanuun fi abbabiidha jedhu irratti waa'ee fayyaa bal'inaan kaa'uun gumacha ummata addunyaa kan hundaaf islaama qofaaf osoo hin ta'in addunyaa guutuuf gumachee jira. Inni biraamu Arrazi ilaalle Muhammad Zakariyaa Arrazi namni jedhu yeroo jalqabaatiif waa'ee fayyaa irratti kitaaba 200 ol barreessuun kitaaba 200 san keessaa kitaaba isaa kitaabu Alhamd jedhu irratti waa'ee fayyaa bal'inaan nu kaa'ee jiru. Akkasuma damee fayyaa anaatomii fi paatoloojii jedhu kan argate akkaataa baqaqsanii hodhuu fi dhibee garaachaa nama argatee jechuudha Arraziin. Itti aanuun filosoofii kan laallisaa mee filosoofii jennu yaadni keenya garam nu deema kan hundi keenya waan beeku filosoofii jennu uummata Giriikii bira kan sammuu keenya daftee kan fudhatu filosoofii irratti uummanni musliimaa gumaacha hin qabu Giriikiidha kan akka Aristootil fi kan kana fakkaatan jenneeti gama keenyaatti kan beeknu barnoota irratti illee barachaa kan ture jechuudha. Garuu dhugaan isa duuba jiru uummanni musliimaa filosoofii irratti gahee guddaa taphatuudha akka qabu ni beekna. Isaan sunis filosoofii irratti Alfaraabii fi Ibn Rushd namni jedhaman ni beekaman. Alfaraabii waa'ee filosoofii irratti qorannoowwan geggeessan kitaaba isaa kitaaba Al-Madina Al-Fadila jedhamu fi kitaabota biroo irratti waa'ee filosoofii nuuf gumaachee jira. Akkasuma Ibn Rushd yoo laalle Ibn Rushd maqaan nama ittiin beekamu Averroes jedhamuun beekama. Ibn Rushd waa'ee filosoofii irratti gumaacha olaanaa taasisuun kitaaba isaa Tahfut jedhu irratti waa'ee filosoofii baay'inaan nuuf kaa'ee jira. Akkasuma saayinsii irratti yoo laalle uummanni islaamaa saayinsii keessatti gahee hin qabu jedha. Akkuma dameewwan amma laalaa turre irratti saayinsii keessallee uummata islaamaa baasanii jiran garuu saayinsii fi islaamumni walitti hidhata qabaniin saayinsiin jalqabaa kan fudhateen diinii islaamaa irraa waan ta'eef jechuudha. Saayinsii irratti hayyuuwwan akka Ibn al-Haytamii fi al-Biruniin ni yaadatamu. Ibn al-Haytam seenaa fi Ibn al-Haytam qorannoo geggeesse keessatti kitaaba isaa kitaaba al-Manazir jedhu keessatti waa'ee saayinsii bal'inaan nuuf kaa'ee jira. Inni biraa immoo al-Biruniin saayinsii fi astiroonoomii irratti qorannoo geggeesse waa'ee saayinsii kitaaba isaa al-Hind yookaan waa'ee uummata Hindii aadaa uummata Hindii bal'inaan odeeffannoo irratti qorannoo irratti geggeessuun nuuf dabarsee jira jechuudha. Inni biraa immoo seenaa yoo laalle yeroo baay'inaan uummata islaamaa keessatti kan beekamu Ibn Khaldun kitaaba isaa kitaaba al-Muqaddima jedhu irratti seenaa hawaasummaa fi saayinsii irratti gumaacha olaanaa taasisee jira. Haga kana waa'ee dhiirota yoo dubbanne shamarran hoo gahee akkam qabu qaroomina islaamaa keessatti shamarran ni beekamu kan jedhu kan waliin laallu ta'a. Shamarran muraasa takka lama jennee yoo laallu isin jalqabaa Fatiha al-Fahri tan jedhamtu dhalattuu Morookoo yeroo jalqabaatiif kolleejjii fi yuunivarsiitii bara 859tti yuunivarsiitii Al-Qawaayii jedhamu ijaartee jirti jechuudha. Yuunivarsiitiin sun yeroo ammaatti akka sadarkaa addunyaatti dirree walabummaa jedhamuun beekama. Sa'aatiin kiyya waan hin qabneef asumaan isii lakkitti qofa laalla waa'ee dubartootaa irratti ani amma wanneen isiniif dhaamuu barbaadu dubartoota musliimaa akkasuma abbootiiwwan keenyaaf yeroo baay'ee dubartiin barnootaaf ni baane yoo jennu dubartiin maal baratti mana taa'a mana deebi'a jenna abbootiin keenya illee dubartoota hin jajjabeessinuun. Kanaafuu hundi keenyaa'u dubartoota keenya jajjabeessinee akka inni jennu asumaan barattoota musliimaatiif
كانوا في دايس نفيرا والسلام عليكم ورحمة الله وبركاته وأنا سنت أريف ديفلي ديفهم الله أكبر الله أكبر سيناكم كبريفمت الناقصني كاسان نقول بني كبوچان تمرني كان أديمسي في سني إسان الأندات دبري سينا جايبا كمنا سينا كمنا كافت جنتو ولتنتينا قلتومي جنان نبجتو من إجارة جيسي واهلا سا واميتي مي أبو منا كنلالي جدين إيقا جنان منا چلالي نمج يوملالو أبو من يأتي إجارتي غربيتات التبيجرا جدين يوم نجيب رميج أسغر غليت لكي سمة تبيلالي جدين إجي أدنان سينا أمة مسلمة إتلالتو أجيلو جمكنا سينا جلسي وفيس جلتي وان جلتي نلو تبرسيس الله إمرسل الرديما جران وكي نتير رجل الملك أجيلاتي ماري كل أدم سجل كباتي تمرامتي سجلتان كينيا غرقي سبوتات تدبروف دينا بركي رفيقا كنتاتي عائشة عبد الجلال تكروس تجيبتي وان لجتو كبتي عائشة إذا وادا كيفن عائشة عبد الجلال أحييكم بتحية أهل الجنة في الجنة وأهل السماء في السماء وأهل الأرض في الأرض وهذه السلام عليكم ورحمة الله وبركاته. أبحرت في بحر الكلام لأقتفي أحلى كلمات وأحلى الأحرف لكنما الأمواج أردت قاربي فتحطمت خجلا جميع مجادفي. لو أنني أنشدت 1000 قصيدة لوجدتها في حقكم لا لن تفي. سيروا إلى العلياء واغتالوا المنى وامضوا إلى الإبداع دون توقف. وامضوا إلى الإبداع دون توقف. أحمد ربي واهب العطاء على الرجال والنساء مصليا على نبي أرشدا نساءنا إلى الفلاح والهدى وصى بهن قبل أن يموتا فانتحران والحديث وزينة المرأة في ثوب الأدب وفيه تعلو دون أم وأبي. وفيه تعلو دون أم وأبي. أوجه جزيل الشكر والتقدير لك يا عبديس محمد أدامك الله فخرا لنا وأدام عليك الصحة والعافية. وأدام عليك الصحة والعافية. العلماء في شريعتنا منزلة سامية منيعة ومكانة عالية رفيعة. فالعلماء هم خلفاء الرسول في أمته وورثة النبي في حكمته والمحيون لما مات من سنته. بهم قام الكتاب وبه قاموا وبهم نطق الكتاب وبه نطقوا. يدعون من ضل إلى الهدى ويبصرون بنور الله أهل العمى. فكم من قتيل إبليس قد أحيوه وكم من ضال تائه قد هدوه. والعلماء هم حراس الدين من الابتداع والتزييف وحمايته من التخريف والتشويح. قال تعالى: يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم
العلماء في القرآن والسنة، ولقد رفع الإسلام والقرآن قدر العلماء. يرفع الله الذين آمنوا منكم والذين أوتوا العلم درجات. يا رفيدة تلألأتي في بلادنا شوقا وحبا في قلوبنا. يا رفيدة سحيتي فتاتنا من نومها وأنت دائما وأبدا في قلوبنا. يا رفيدة نرجو رجالا يقوم عن جانبك في تأسيسها وبنائها حتى يبقى في العالم أثرها. يا رفيدة شاعت سمعتك بأن تكوني قدوة في أخواتنا. رضي الله عنك ما قدمت في الأثر في قلوبنا. وأمنا رفيدة طبيبة في صنعها حكيمة لبيبة. ثم الصلاة والسلام على الهادي نبينا محمد أشرف العباد. وها اسمي عائشة بنت شيخ عبد الجواد. أرجو أن أكون إن شاء الله رفيدة في بلادي وذاك همي سأبلغ مرادي. لا تنسوني أحبابي في الفرد وفي النادي بأجمل الدعاء. أحبكم في الله بالفؤاد. والسلام عليكم. تكبير تكبير. በጣም አይሻን እናመሰግናለን። አረብኛ ላይ ተፈላሰፈችበት። በቃ እኔ የበረርኩ ሳውዲ ገባሁ ነው መሰለኝ። እዚህ ነው ያለው ሳይ አዳማ ውስጥ ነው። ሙቀቱ ትንሽ ሲመሳሰል ደግሞ አስቡት፣ እዚህ ይሞቃል፣ ሳውዲ ይሞቃል፣ እዛ ያለ ነገር ነው ይመስላል። በጣም ያምራል አረብኛው። በጣም እንግዲህ ኡስታዞች መሻይኾች አሉ። እናመሰግናለን። የተማሪዎችን ፕሮግራም እዚህ ጋር ገታ እናድርግና ወደ እለቱ ደግሞ የክብር እንግዶች እናልፋለን። በእርግጥ እንደምታውቁት መድረኩ የምረቃ መድረክ ነው። ተማሪዎች ላለፉት ጊዜያቶች ወይም ወራቶች ሲማሩት የነበረውን የትምህርት ውጤታቸውን ጫፍ ጫፉን እያሳዩ ያሉበት፣ እግረ መንገድ ደግሞ ወላጆችና ቤተሰቦችም ደግሞ ከዚህ ትምህርት እየወሰዱ እስከዛሬም ያልተማሩ ለምዝገባ ራሳቸውን የሚያዘጋጁበት ለመማር ቁርጠኝነት የሚያሳዩበት ዕለት ይሆናል ብለን እናስባለን። እንዲህ አይነት ደግሞ መድረክ ተዘጋጅቶ ትላልቅ መሻይኾችና ዱዓቶች በመድረክ ላይ ሲጋበዙ ደግሞ ከነሱ ብዙ ትምህርቶችን እንወስዳለን ብለን እንጠብቃለን። በእርግጥ እንዳልኩት መድረኩ ሙሉ ለሙሉ የሙሐደራ መድረክ ባለመሆኑ የሚኖራቸው ሰዓት እጅግ በጣም አናሳ ነው የሚሆነው። በሊሚትድ የሆነ ወይም ደግሞ የተቆጠረ ነው የሚሆነው። መሻይኾች ከወዲሁ አውፍ ይሉናል። ሌሎችም የክብር እንግዶች በተመሳሳይ መልኩ የምንሰጠው እጅግ በጣም አጭር ሰዓት ይሆናል። አሁንም ዛሬ መድረኩ ሴቶች ጎልቶ እየታዩበት ነው። ሩፈይዳ በወንድ ተመስርቶ ሴቶች ላይ ትኩረት አድርጎ የሚሰራ ድርጅት ነው። መስራቹ ምንም አዲስ ቢሆንም ሴቶች ሀያልነታቸውን እያሳዩ ያሉበት ትልቅ ድርጅት ነውና የክብር እንግዶችም መልእክት እንዲያስተላልፉ ቅድሚያ ለሴቶች እንድንሰጥ ታዘናል ማለት ነው። ዛሬ መድረኩ የነሱ ሌላ ችግር እንዳይከሰትብን ማለት ነው። እህታችን ሙሰይባ መሐመድ በጥቁር አንበሳ እንግዲህ እንደምታውቁት የሕክምና ትምህርቷን እየተከታተለች ትገኛለች። የሩፈይዳ ውመንስ ፋውንዴሽን ቤተሰብ አንድ አካል ናት። እዚህ ደረጃ እንዲደርስ አስተዋጽኦ ከሚያደርጉ ከጎናችን ከሚቆሙ ይሄ ተቋም ሆኖ በሁለት እግሩ እንዲቆም ከሚያግዙ ሰዎች መካከል አንዷ ሙሰይባ መሐመድ ናት። እሷን ወደ መድረክ እንጋብዛለን። ለአጭር ደቂቃ ቁጥር ሰጥቶኝ ነበር። ቁጥሩን ከጠራሁት ትቀየመኝ ስለምትችል ቁጥሩን አልጠራም። አጭር ማለት ስንት ደቂቃ እንደሆነ ያው እንላለን ኢንሻአላህ። ተክቢር ተክቢር። ይሄ ነገር ያው ወደ መድረክ ስትመጡ ትጠነቀቃላችሁ። እንደኔ እንደ ሮቦት ነው ይሄ ነገር። ቢስሚላህ بسم الله الرحمن الرحيم. الحمد لله القائل يا أيها الناس اتقوا ربكم الذي خلقكم من نفس واحدة والصلاة والسلام على من استوصى بالنساء خيرا سيدي وحبيبي محمد بن عبد الله عليه أفضل الصلاة وأتم التسليم. وبعد السلام عليكم ورحمة الله وبركاته. عند كله بتأمل ومتأمل so ደቂቃ የለሽም ስለተባልኩኝ I will try my best አጠር አድርጌ ለማቅረብ። so basically ዛሬ የማናገረው ተመራቂዎችን፣ የተመራቂ ወላጆችን
and ዑለማዎቻችን ነው። መጀመሪያ እንደ ሴት it's been a long time ለረጅም ጊዜ ተጨቁነናል፣ ተበድለናል፣ ኢኳል ኦፖርቹኒቲ አልተሰጠንም ምናምን እያለን ከምርም ሀብን ያደረገ ቢሆንም ለቅሶ መለቀስ ካለበት እንትን በላይ የሆነ እየመጣ ይመስለኛል። I mean በቃ it's enough አልቅሰናል ምናምን ኢኳል ኦፖርቹኒቲ አላገኘንም ምናምን ብለን ነበር ምናምን so what can we do ወደ ሶሉሽኑ መሄድ ቤተር ይመስለኛል። አይመስላችሁ? እስከ መቼ ነው የምታለቅሱት? እስከ መቼ ነው ተጨቆነን ነበረ፣ እንደዚህ ሆነን ነበር፣ እንደዚህ ተደርገን ነበረ፣ በህይወት እያለን ተከብረን ነበረ ምናምን እየተባለ የሚለቀሰው እስከ መቼ ነው? የሶሉሽኑ አካል መሆን አትፈልጉም? ለምንድነው ለቅሶን የምትመርጡት? ሶሉሽን መሆን አይሻልም? ችግር ከማውራት ችግሩ መፍትሄ መሆን አይሻልም? ሶ ቤዚክሊ እስልምና ሲመጣ እስልምና የመጣው ለሁለቱም ጾታ ነው። አይ ሚን እስልምና የመጣው አላህ የሰው ልጆችን የፈጠረው እንዲያመልኩት ነው። የሰው ልጆችን ሰንስ ሴት ወንድ ምናምን ተብሎ አልተከፈለም። ራይት ሶ ኢኳል ተክሊፋን ያለባችሁ ማለት ነው ከወንዶቹ ጋር አላህ ኢኳሊ ነው ተክሊፍ ያደረጋችሁ ወይ ኢኳል ኃላፊነት የሰጣችሁ። ከዛ ደግሞ ኢኳሊ ነው ደግሞ ሙሐሰባ የሚያደርጋችሁ። ያ ማለት አላህ Subhanahu Wa Ta'ala መን አሚለ ሷሊሐን ከዳሚን ዘከሪን ወኡንሳ ፈለኑሕይነሁ ሐያተን ጠይባ ሁለቱንም ጾታ ነው። ልክ አላህ Subhanahu Wa Ta'ala የሆነ ነገር ተክሊፍ ሲያደርግ አስሎንጋስ የተኽፊፍ ምናምን ሕክማ ከሌለው በስተቀር ሁለቱም ጾታ ነው ሁሉም ነገር ላይ ማለት ነው። ቅጣቱም እንደዛ አላህ ሕዱዶች ላይ አሳሪቅ ወሳሪቃ አዛኒየቱ ወዛኒ ዘሴም እንትን ነው ዘሴም ኦፖርቹኒቲ ነው ዘሴም ተክሊፋ ነው። ሶ ዱንያ ላይ ስንመጣ ኢኳሊ ሰርተን ኢኳሊ ሙሐሰባ ለመደረግ ነው ማለት ነው። አንለስ አላህ በሕክማው አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር አይደል የፈጠረውን ከማንም በላይ እሱ ስለሚያውቀው የሆኑ ማቃለያዎችን ካደረገባቸውና ስፔሻል ኬዝ የሆኑት ላይ ደግሞ አላህ Subhanahu Wa Ta'ala ስቲክ አድርጎ ኩዌስችን ካላደረገን በስተቀር ማለት ነው። ለምሳሌ ወላጆች ልጆቻቸውን ተንከባክበው በጥሩ ተርቢያ ላይ ያሳድገው የሆነ ቦታ የማብቃት ግዴታ አለባቸው ራይት። ከዛ ግን አላህ Subhanahu Wa Ta'ala ሴት ሆኖ ማደግ ቀላል እንዳልሆነ ስለሚያውቅ ሴት ልጅም ማሳደግ ቀላል እንዳልሆነ ስለሚያውቅ ሴት ልጅ ተሰጥቶት ለነሱ መልካም ውሎ እነሱን ፕሮቴክት ያደረገ ሰው ከእሳት ሒጃብ ይሆኑታል። this is a privilege ለሴት ልጅ ማለት ነው። at the same time ልጆች ወላጆቻቸውን በተቃራኒ ደግሞ ልጆች ወላጆቻቸውን መታዘዝ ወላጆቻቸውን መካደም ግዴታ ስላለባቸው ኢኳሊ ብሩ ወልደይና ተውሲያ ካደረጋቸው በኋላ እናት ለሆነ ጊዜ እንዳልሆነ ስለሚያውቅ እናት ለሆነ ብዙ ሳክሪፋይስ እንደሆነ ስለሚያውቅ እናትክን ብሎ እናት ማስቀደሙለት እያገኛችሁ ነው። ኢኳሊ ተክሊፋ ቢሰጣችሁ አላህ ስፔሲፊካሊ ይሄ ኬዝ ስፔሻል ነው ያላቸው ቦታዎች ላይ ከምርም ምስትና አድርጓል። you don't need any external እንትን መጥቶ ነው አንቺ እኮ ምናምን ኦልሬዲ አንቺ እኮ ምናምን ነው ምናምን የተባልሽው ነገር ስለምና ላይ አግኝተሽዋል ማለት ነው። ሶ አሁን ለሰክሰስ ካለን በጣም ሚስኮንሰፕሽን ለአብዛኞቻችን ማለት ነው ሰክሰስ ማለት ምን እንደሆነ ፕሮፐርሊ ስላልገባን ቤዚክሊ ሰክሰስ ምንድን ነው እስልምና فمن زحزح عن النار وادخل الجنة فقد فاز. That's it. Whatever you did እዚህ ዱንያ ላይ ማተር የሚያደርገው ፈውዝ ትክክለኛው ፈውዝ ያለው መስለ ከእሳት መከልከልና ጀነት መግባት ነው። That's it. በምንም አይነት ወይ መምጣት ይችላል። ጀነት የሚያስገቡ በጣም ብዙ ወይዎች አሉ። እሳት የሚያስገቡ በጣም ብዙ ወይዎች አሉ። በምንም ወይ ግን ቢመጣ ትክክለኛው ፈውዝ ትክክለኛው ሰክሰስ ያለው ጀነት መግባትና ጀነት መግባት ጋር ብቻ ነው። ሶ ወደ ትክክለኛው ሰክሰስ ሊወስደን ወይ ደግሞ እስልምና ብቻ። አሁን ላይ ቶክሲክ የሆኑ ፌሚኒን የሆኑ ኤነርጂዎች ትክክል አይደሉም ማለት አይደለም። ቶክሲክ የሆኑ ኤነርጂዎች ግን አሉ። ለምሳሌ ስትሮንግ ኢንዲፔንደንት ውመን ወይ ነው
and ስታይ በጣም ኩልስም ነው የሚመስለው right I'm strong independent woman what does that even mean ምን ማለት ነው we don't mind the strong በመሆንሽ ምናምን what does that even mean independent from what ከምን ነው independent ነው የሰው ልጅ ኦክሲጅንን ከእጽዋት ምናምን በሚወስድበት ወርልድ ላይ ማለት ነው even when የምታደርጊው ኦክሲጅን ሲወስ independent የምትሆኚው ከምንድን ነው independent from what ከሶሳይቲ independent ከምን ቶክሲክ የሆኑ ሲታዩ በጣም ኩል የሚመስሉ ግን በጣም ቶክሲክ የሆኑ ቶቶች ማለት ነው ከዛ ደግሞ it's my body it's not your body አካልሽ ነው አይደለም አማና ነው ትሸፍኛለሽ አላህ ባዘዘሽና ባዘዘሽ ወይ ብቻ ተጠቀሚዋለሽ it's not your body I mean like እነዚህ ቶክሲክ ቶቶች ሲወጡ አንደኛ ፐርፐዛቸው ምንድነው ሊነገርሽ የተፈለገው ነገር በዚህ ነገር what's it ፐርፐዙ ምንድነው ኳላ ያለው ነገር ምንድነው ኢንዲፔንደንስ ማን ከዛ ኢንዲፔንደንት ሆነሽ ኳላስ ምን ላይ ነው ኢንዲፔንደንት የምትሆኚው the moment you need to depend የሆነ ነገር ላይ የሆነ ነገር ላይ ዲፔንድ መሆን በምትፈልጊ ሰዓት ሰነድ ከማጣትሽ ያገኘሽው ጉዳይ እንድትደገፍና እንድትወቂ ነው that's it የሰው ልጅ ደግሞ naturally dependent ነው either is one or set so እንደዚህ አይነት ነገሮች ሲመጡ እንደዚህ አይነት ነገሮችን መጋፈጥ የምትችሉት በምንድን ነው በእውቀት right በማጥናት በእውቀት I mean I have this problem አለ እኛ ሴቶች ጋር we don't use our brain properly አንጠቀመው I mean ለጭንቅላታችሁ ተጨነቁ ምናምን ሲባል ይሄ በዙሪያው ስለሚዞረው ሂጃብ ከኋላ ምናምን ስለሚይዘው ፀጉር ማስጫ ምናምን አይደለም ውስጡ ስላለው ነገር ውስጡ ፑት የምታረጉት ነገር በጣም ጠንቃቃ መሆን አለባችሁ እንደዚህ አይነት ቶቶች አንኮንሺየስሊ ማይንዳችሁ ላይ ተሰብስበው ነገር ሪአክት የምታደርጉት ቢሆን የምታደርጉት በዛ ቶት እንትን ዲፔንድ ሆናችሁ ነው እዛ ቶት ላይ ሶ አላህ ኢኳሊ ተክሊፍ ካደረገሽ ኢኳሊ ማለት መቻል አለብሽ it's at the end of the day የጀነትና የጀሃነም ጉዳይ ስለሆነ ማለት ነው ማንንም የማንንም ሰው ወንጀል ማንንም ሰው ማለት ነው እከሌ ነው እንደዚህ ያደረገ እከሌ ነው እንዲሆነ ኢኳሊቲ ስላላገኘ ነው እንትን ስላለው you choose that የመፍትሄ አካል መሆን ያልፈለግሽው አንቺ ነሽ ግራውንዱ ሰፊ ነው እንደዚህ አይነት መድረኮች አሉ እንደዚህ አይነት አካዳሚዎች አሉ ብዙ ሌሎች ደግሞ ብዙ አይነት የሚቀሰምባቸው ቦታዎች አሉ ወደሆነ ማለት ኤክስኪውዝ ዛሬ እቤት ቁጭ ብለን ብዙ እውቀቶች የምታገኙበት አማራጭ አለ ምንም ኤክስኪውዝ የለንም ምንም ማለት ነው ለቅሶ ምናምን ይሄ እንትን ነው ኮፒ ሜካኒዝም ነው እናንተ ግን እውነታውን ታውቁታላችሁ ከምር ምንድነው የያዝሽ አንቺ የምትፈልጋትን አንቺ ለመሆን አንቺ ሩፋይዳ ለመሆን ምንድነው የያዝሽ ከምር ይማል ይትራል ለሰዎች የምታቀርቢውን ምክንያት ሳይሆን ራሳችሁ ታውቃላችሁ አላህ በመልቀያም ደግሞ እንደዛ ነው اقرا كتابك ራስ በራስ ላይ ከፋብ ነፍስ ካለክ ሐሲባ ነው ራስሽን ምስክር የምትሆኝ ሶ ለሰዎች የምትነግራቸው ኤክስኪውዞች አይጠቅሙሽም and pretend የምታደርጋቸው ነኝ ብለሽ ማንነቶች አይጠቅሙሽም ትክክለኛ ኤክስኪውዝሽን አንቺና አላህ ታውቁታላችሁ right so stop crying በቃ ማለት ይሄ የለቅሶ የምናምን ተበደልን እንትናለን ወንዶች እንዲያርገው ምናምን ማለት ዘመን አልፏል አሁን መድረኩ ለሁሉም ኦፕን የሆኑ ችግሮች ይኖራሉ እስራኤሎች ይኖራሉ of course የሆኑ ተደረገሮች ይኖራሉ ያን ፌስ በማድረግ ውስጥ ነው ihtisab ያለው ያን ፌስ በማድረግ ውስጥ ነው አጅር ያለው basically ሁለት ሰዎች ወደ አንድ ቦታ እየሄዱ ለምሳሌ ሁለት ሰዎች ወደ መስጂድ እየሄዱ ካለ ረጅም መንገድ ተጉዞ ኮምፎርታብል ያልሆነ መንገድ ላይ ሄዱ ምናምን ሄዶ ሰውዬና ከቤቱ ጎረቤት ያለ ሰው ኢኳል አጅር ያገኙ ማለት ፋይት አድርጉ ኦፖርቹኒቲ ለሁሉም ስቶፕ ክራይንግ በቃ ዘመኑ አልፏል የማልቀስ ከምር ዘመኑ አልፏል ዛሬ ከወንዶች ያላገኙትን ኦፖርቹኒቲ እኮ እናንተ አግኝታችኋል what is psychology in Islam ምናምን የሆነ ሰው ከዚህ ጋር ቆሜ ጠይቅ ላይሆን ይችላል እናንተ ግን ታውቃላችሁ ኦፖርቹኒቲ አግኝታችኋል use it properly ፍርሳ አንዴ ነው በአግባቡ ተጠቀሙት
በአግባቡ። ያ ማለት እንደዚህ አይነት ኦፖርቹኒቲ ስታገኙ ተጠቀሙ። ከዛ በኋላ ደግሞ በእውቀት ዙሪያ ሳቲስፋይድ አትሁኑ። ኢንስቴድ ላይክ የሆነ እውቀት ከዛ ኔክስት የሰው ልጅ አቅሙን ማሰራትና እውቀት እስካላቆመ ድረስ ይዘላል። በሞመንት እውቀትን መፈለግ ያቆመ ጊዜ ነው የሰው ልጅ ህይወት የሚቆም። ዛሬ ላይ ኦፖርቹኒቲውን ሳናገኝ ሳይሆን ኦፖርቹኒቲውን ሮንግ ዌይስ ላይ እየተጠቀምነው ስለሆነ ትልቁ ሀሟ የቤቷ ምንጣፍና መጋረጃ ከመጅሊሱ ጋር ማች ማድረግ ምናምን የሆነች ሴት እንዴት ነው እንግሊዝ ማምጣት ሀው ምን ላይ ኢንቨስት እንደምታረጉ ራሳችሁን የልጃችሁ ምን ላይ ኢንቨስት እንደምታረጉ ፕሮፐርሊ ማወቅ አለባችሁ። የሚያሳስቡን ነገሮች በጣም ተለያይተዋል ከዚህ በፊት ከምናውቃቸው ሴቶች። አሁን ሩፋይዳ ቅድም ሰፊያ ምናምን እየተባለ ምሳሌዎች ሲነሱ ለምን እንደነሱ ያልሆን ነው ሲባል ሀማችን ስለሚለያይ ፕራዮሪቲያችን ስለሚለያይ እኛ ቅድሚያ የምንሰጠው ነገር እና እነሱ ቅድሚያ የሰጡት ነገር ደፍነት ስለሚለያይ ገዝወት ሙዕታ ላይ ሰሃቦች ከኻሊድ ጋር ሸሽተው ተብለው አልሸሹም። ሸሽተው ተብለው የመጡ ጊዜ ማለት ለምን አልሞትክም የምትል ሚስት ነበረች ቤት ውስጥ። ለምን አልሞትክም ለምን መጣህ ብላ ባሏ የምታኮርፍ ሚስት ነበረቻቸው። ዱላ እንደዛ አይነት ጀነሬሽን ነው የሚያሳስበን ያ ነው ወይ? ኦፍኮርስ አይደለም። አላህ ሱብሓነሁ ወተዓላ ስለ ሜሪጅ ሕክማ ሲያወራ ሊተስኩኑ ኢለይሃ ሲል ሰከን ምንድን ነው? ኮምፎርት ዞን ነው ራይት? ኮምፎርት ዞን የሆኑ ሴቶች ነበሩ። what are you doing? ይሄ ነው ልዩነታችን። ኦፖርቹኒቲ ያለ ማግኘት ሳይሆን ኦፖርቹኒቲ አጠቃቀማችን the way you use the opportunity ነው። እነሱም እንደኛ ውስን ዓመት ነበራቸው። እንደሱም እንደኛ ብዙ ሀስል ነበራቸው። የቤት ስራ ነበረባቸው፣ የባል ሀቅ ነበረባቸው፣ የልጆች ተርቢያ ነበረባቸው። ግን ፕራዮሪቲያችን ይለያይ ነበር። ኤቭሪ የሚያደርጉት ነገር እነሱ እህትሳብ ያደርጉ ነበር። ኢንቴንሽናችን የተለያየው፣ ገፊ ምክንያታችን የተለያየው that's it። ሌላ ነገር አይደለም። ያለውን ሀስል ፌስ አድርጉ። ፌስ የማድረግ ኢነርጂ ደግሞ በደንብ አላችሁ። ወጣቶች ናችሁ፣ በደንብ ሀስል ማድረግ ትችላላችሁ። ሜዳው አለ። ሜዳው ላይ ፕሊዝ ተሽቀዳደሙ፣ ግቡ። at the end of the day it's survival of the fittest ነው ራይት? እቺ ሙያ እንደዛ ነች። ሀስል ያደረገ ወለይሰ ኢንሳን ኢላ ማ ሰዓደ that's it። ከለፋችሁበት ውጪ ካስጨነቃችሁ ነገር ውጪ ምናምን የሚከሰት ምንም አይነት ሙዕጂዛ የለም። ምንም አይነት ሙዕጂዛ ሁላችሁ ሰክሰስ ከሰማይ እንዲዘንብ ኦፍኮርስ ዘንብ አያውቅም። ኤቭሪባዲ ሀስልስ። እነዚያው ሲሆኑ የነበሩ ሴቶች እንዳለ ሀስል አድርገዋል። ማንም ሰው ሀስል ሳያደርግ ስሙ ዛሬ አልተዘከረም። you know what I mean? ሜዳው ሰፊ ነው። ዩዝ ኢት። ኦፖርቹኒቲ አለ። ሁላችንም ተመልሰን ቼክ እናደርገው። ምንድነው ከምር የሚያሳስበን ህይወታችን ላይ? ከምር የሚያሳስበን ነገር ምንድነው? እስኪ ራሳችሁን ጠይቁት። እስኪ ህይወቴ ላይ ኢምፖርታንስ የምሰጣቸው ማልደረባቸው ነገሮች ምንድናቸው ብላችሁ እስቲ በስቴፕ አውጧቸው። በጣም ነው ዲስአፖይንት የምትሆኑት። ተመልሰን ፕራዮሪቲያችንን ቼክ ማድረግ አለብን። ፕራዮሪቲያችን የሆነ ነገር ፕራዮሪታይዝ ስናደርገው የፈለገ ሰው ይችላል። ሁሉም የፈለገ ሰው ይችላል፣ አላህን ተመክቶ ማለት ነው። you will find a way። እያያችሁ አይደለም የገዛ እህቶቻችሁ እንዴት ሀስል እያደረጉ ከዛ ደግሞ ጃር ላይክ ምንም አህረም አይደረግ ጀነሬሽን ከዚህ የመጣ ይመስላችኋል? ጀነሬሽን ኦኬ ጨርሽ ወልኩና I will try to 2 minutes I will try to ሀሳቤን ለመሰብሰብ ኦፖርቹኒቲያችሁን እየሞላችሁ ነው። በቃ ኦፖርቹኒቲው አለ፣ እያሳደዳችሁ ፕሮፐርሊ ተጠቀሙት። ፕሮፋይል ሊሆን ይችላል፣ ሌሎች ባሮሜትሮች ላይ ያሉ ሰርክሎች ሊሆኑ ይችላሉ። ግን ዩዝ በቃ ዩዝ ኢት። ዛሬ ላይ ይሄን ያክል አዳማ ሙስሊም ዶሚኔትድ የሆነበት ሲቲ ላይ እቺን ያህል ተማሪ ማስመረቅ እኮ ስለፈ ነው። ኢንፎርሜሽኑ ሳይደርሰን ደግሞ አይደለም። ኢንፎርሜሽኑ አለ ወይ አላመንበት ወይ ደግሞ ፕራዮሪቲያችን አልነበረም። ዳስት ፕራዮሪታይዝ እናደርገው ነገር ተመያሰች ይተናል። ልዩነታችን ያ ብቻ ነው። ምንድን ነው ገፊ ምክንያቶች? የምትኖሩበት፣ የምትራመዱበት፣ የምትቀመጡበት፣ የምትማሩበት ኤቭሪቲንግ የምታደርጉበት ገፊ ምክንያታችሁ ምንድን ነው? ይሄ
ነው መሀላችን ላይ መሙላት ማይቻል የሚመስለን ዲፍረንስ በእኛና በቀደምቶቹ መሀል የፈጠረው ይሄ ሌላ ነገር አይደለም። If you are ready to sacrifice everything, you will reach your goal. ምንም ሸክ የለውም። هذا صلى الله وسلم على سيدنا محمد وعلى آله وصحبه وسلم. الله أكبر الله أكبر ይታችንን እንከለብና መስገናለን ካለን ጊዜ አንፃር እንድታሳተፍ ተሰሙ ያሳደንባት ነበር። ፕሮግራማችን እንደቀጠለ ነው። እባካችሁ እስቲ ራሳችሁን ትንሽ ወደ የተዳከማችሁ ይመስለኛል። አትዳከሙ። የዛሬው ፕሮግራም የእህቶቻችን ፕሮግራም ነው። እኛ ብዙ ጊዜ ዳዋ ፕሮግራምን ወስደን ለራሳችን እንጠቀማለን፣ ዳዋ እናደርጋለን እንደልባችን። ከዛ በኋላ እነሱ ደግሞ አዳማጭ ይሆናሉ። ዛሬ ወጥንከ እያሙ ዳውሩሃ በይነ الناس ነው። ያው ቃላቶች ተቃይሯልና በመቀጠል ከእንግዶቻችንና ሙሴዛም ከእንግዶቻችን መሃል ናትና በመቀጠል በማህበረሰቡ ዘንድ ስፔሻሊ የኔ መንገድ በተሰኘ ፕሮግራም የምትታወቅ በሚንበር ቲቪ ላይ የተለያዩ ፕሮግራሞችን የምታደርሰን እህታችን ሶፊያ ጁሃር በመካከላችን ትገኛለች። እኔም አንድ ቀን የኔ መንገድ ላይ መጣው ሆናል ማን ያውቃል። ሶፊያ እስቲ ወደ መድረክ ጋብዙልኝ። አክብሩልኝ። አላሁ አክበር። ሶፊያ አላሁ አክበር። ፖስታ ሲብረጀሩ ሰፋ ከመዳፋል ፖስታ ሲብረጀራ ፋውንዴሽን ዶክተር ፈይዳ ደገቡባ ፖስታ ሲብረጀራ ፖስታ ሰን አገንደራው ፈነ ባንከኛት ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የዛሬው ቀን ተመራቂ ተማሪዎች፣ የተመራቂ ቤተሰቦች፣ ታዲያላችሁ ወንድሞች ሁላችሁም እንኳን ደህና መጣችሁ። እነዚህ ባለ ስብስብ ላይ እኔም በእንግድነት ተዘጋጅኩ። እጅግ እጅግ አመሰግናለሁ። ከምስጋናው ባሻገር ደግሞ ወንድሜ አብዲሳን እና የሮፋ ፋውንዴሽንን ይቅርታ መጠየቅ እፈልጋለሁ። ብዙ ነገር ያልተባለቻለ የማን ይቅርታ እንዲቀበለኝ እዚህ ጋር ያለታችን እንዲቀበለኝ በዚህ አጋጣሚ ለማድረስ እወዳለሁ። መርሐባ። ዛሬ መድረኩ የሴት ነው። እንደተባለው ጨሳት ስላለ ብዙ አላበዛም። እንደ ቁጭ ብዬ እህቶቻችን ታናናሾቻችን እንደዚህ ባለ አቅም፣ እንደዚህ ባለ ኮንፊደንስ፣ እንደዚህ ባለ እውቀት አይደል? ኮንፊደንስ ብቻውን ምንም ጥቅም የለውም። ግን አንዲት ሴት በራስ መተማመን ካላት፣ እውቀት ካላት፣ ሁለቱ ደግሞ አንድ ላይ ተደምሮ ቦታዋን ብሎ ስታገኝ ከራሷ አልፋ ለሌሎች የሚሻገር ትልቅ ነገር አላት። ይህንን በእናንተ ውስጥ በማየቴ በጣም ደስ ብሎኛል። በራሳችሁ መጥተው ይገባል። ምክንያቱም በራስ መፍራት በሄድ ነገር ይታያል አይደለም? ኮሮና የሚባል የአላህ የማይወደው ራስን በተለየ መንገድ ማየት ሳይሆን ከራስ አልፎ ሌሎች የሚሻገር ያለ ላይ ሴት ነኝ ብሎ ለራስ ይህንን ክብር መስጠት መልካም ነው ብዬ አስባለሁ። እርግጥ ነው ለራስ ክብር መስጠት ሴት ስለሆነ ብቻ ሳይሆን ሰው ስለሆነ የምንጠቀመው ይመስለኛል አይደል? ይሄን ማለት ነው አላህ ሱብሓነሁ ወተዓላ የሰው ልጅን አልቆ እንደፈጠረ ስለነገረን እንደከበረ ስለነገረን የተከበሩ መሆናችንን ስለምናውቅ ያንን ክብር ራሳችን ወስደን ባከበረን ልክ ደግሞ ለመገኘት እንሞክራለን። እዚህ ጋር ቁጭ ብዬ እናንተን ባየሁበት ሰዓት በተለይ እዝጋዎቻችሁ ስለተማሪዎቻችሁ ትምህርቶች ስላላችሁ እውቀቶች ያካፈላችሁን እህት ሳይ እዚህ ጋር ባለው ፊኛ ውስጥ እየመሰለ ነበር አንዳንድ ነገሮችን። እዚህ ጋር ፊኛ ይታያቸዋል አይደል? ወይ ደግሞ አፉፋ ለቅም በየማህበረሰቡ ዘንድ ስያሜ ይለያል። እዚህ ጋር ያለው አፉፋ ይታያቸዋል፣ ሰማያዊና ነጭ ይታያቸዋል። እኔ ሚዲያ ሰው ስለሆንኩ ከኦዲየንስ ጋር ነው የማወራው። እዚህ ውስጥ ከምታዩት ፊኛ ውስጥ በጣም ትልቅ አለ አይደል? አጭር ሰዓት ስለሌለኝ ቶሎ ቶሎ ለመመለስ ሞክሩ ጥያቄዎችን። ሰፋ ያለ ወይ ደግሞ ተለቅ ያለ ፊኛ አለ አይደል? አነስ ያለ ደግሞ አለ። ፊኛው ሲገዛ አንዱ ትልቅ አንዱ ትንሽ ሆኖ ነው አይደለም ማለት። ነገር ግን ይህንን ፊኛ ወርዱ ልክ አይደለም የነፋው ሰው ወይ ደግሞ አየር ወደ ውስጡ ያስገባው ሰው በሰጠው አየር ልክ የፊኛው መተለቅም ሆነ ማነስ ይፈነዳም አለ አየሩ ሲበዛበት። አሁን አይደል ምንም ይፈነዳ
መርሐባ። ስለዚህ እኛ ሴቶች ከወንዶችም አጠቃላይ እንደ ሰው የተሰጠን አቅም የተሰጠን ማንነት አለ። ያ ማንነታችንን የሚሰራው ሰው ነው አሁን ላለንበት ደረጃ የበታችን የበላይ እንድንሆን የሚያደርገን። ምክንያቱም ይሄ ፊኛ አንዱ ትልቅ አንዱ ትንሽ የመሆኑ ምክንያት በውስጡ የሚሞላውን አየር የሰጠው ሰው ነው። ብዙ አየር ሲሰጠው አንደኛው ፊኛ በጣም ትልቅ ሆነ፣ ትንሽ አየር ደግሞ ያገኘ ትንሽ ሆነ። ተፈጥሮ ሳይሆን የሰጠው ሰው ነው። ስለዚህ ሴቶች እናቶች ቤት ካላችሁ ልጆቻችሁን የምታበቁበት መንገድ እንደዚህ ፊኛ ይመስላል ብዬ አምናለሁ። አባቶችም እንደዚህ፣ ወላጆችም እንደዚህ። ወጣም ወረደም እኛ ልጆች ወይ ደግሞ ወላጅ ሆን ደግሞ አባቶቻችን እናቶቻችን የሰሩን ስሪት ነን። ከቤተሰቦቻችን ባሻገር ደግሞ ማህበረሰቡ የሰራን ስሪቶች ነን። ስለዚህ ሴቶች ምንም አይነት የተገደበ አቅም የለንም። የሴቶች አቅም በጾታ አይገደብም። አቅም ለወንድም ለሴትም አቅም ነው። ችሎታ ለሁለቱም ጾታዎች ችሎታ ነው። ምናልባት ወደ ኋላችን መለስ ስንል ምሳሌዎቻችን አርአያዎቻችን አሉ። ሴቶች እናታችን ኸዲጃ ረዲየላሁ ዐንሃ እሷን ብናነሳ ጎበዝ ነጋዴ፣ መልካም ሚስት አይደል፣ ባሏን ደጋፊ ወይም ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም የምድር ጌጡን የዓለም ብርሃኑን የደገፈች የመጀመሪያ ሴት ነበረች። መደገፍ በራሱ ምን ያህል ልህቀት እንደሆነ መደገፍ በራሱ አንድ ለሙስሊም ማህበረሰብ ወይ ደግሞ እስልምና በራሱ ከፍ እንዲል አስተዋጽኦ እንዳለው ማሳያ ነው። እናቶች ምናልባት በነበረን የህይወት እርከን ውስጥ ተምረን እዚህ ደረጃ መድረስ ካልቻለን፣ ነገር ግን ቤታችን ሆነ ባሎቻችንን ሊሆን ይችላል ልጆቻችንንም ሊሆን ይችላል በያዙት ዓላማ ባላቸው ኃላፊነት ስንደግፋቸው አበቃናቸው ማለት ነው። ግዴታ እኛ ወተን ማድረግ እኛ ወተን ነገሮችን መከወን አይጠበቅብንም። እነሱን በማብቃታችን በመደገፋችን ብቻ ትልቅ ምሳሌ ሆነን አርአያ ሆነን ማለፍ እንችላለን። ምክንያቱም እናታችን ኸዲጃ እንዳልኳችሁ ምንድናት? ጎበዝ ነጋዴ ነበረች። የንግድ ምሳሌ ከፈለግን እሷን መያዝ እንችላለን። ደጋፊ ነበረች። ባሎቻችንን ወይ ቤተሰቦቻችንን ደግሞ ባላቸው ኃላፊነት ላይ መደገፍን ስናስብ እሷ የከፈለችው መስዋዕትነት እሷ ያደረገችው ትልቅ ነገር ምሳሌያችን ነው። ወደ አይሻ ስንመጣ ደግሞ ረዲየላሁ ዐንሃ እሷን ደግሞ ስንመጣ ጎበዝ መሪ ነበረች። እውቀትም ነበራት አይደል? ስለዚህ በእውቀትም በመሪነትም ላይ አለን። አፈጥነዋለሁ። ወደ ሶስተኛው ደግሞ ስንመጣ ራሷ ሩፈይዳን ብናነሳ ሩፈይዳ ጎበዝ ነርስ ነበረች አይደል? በመጀመሪያዎቹ ላይ ነበረች። የሕክምና ባለሙያ ነበረች። ትልቅ አስተዋጽኦ አበርክታ ያለፈች ጀግና ሴት ነበረች። ፋጢማ ደግሞ ብናያት በስነ ምግባሯ አይደል የተለየ ነገር የነበራት እህት ናት። ሌሎች በርካታ ነገሮች አሏቸው። ሁላችንም በእያንዳንዱ ነገር ላይ የላቅን ከፊት መቆም የምንችል ባለንበት ማህበረሰብ ዘንድ ለማህበረሰቡ ለእስልምናችንም ትልቅ አስተዋጽኦ አድርገን ማለፍ የምንችላለን። በሴትነት ውስጥ እርግጥ ነው ሁሉ ነገር አልጋ ባልጋ ላይሆን ይችላል። በመማራቸው ምክንያት ሴት መማር የለባትም ቤቷን መሆን ያለባት የሚባሉ ነገሮች ሊገጥማችሁ ይችላል። ወደፊት በመጣችሁ ቁጥር ደግሞ ወደፊት መምጣታችሁ ልክ አይደለም፣ ቦታችሁ ኋላ ነው የሚላችሁም ሰው ሊኖር ይችላል። እናንተ ከፊት የመጣችሁት ለምንድን ነው? ምንድን ነው ዓላማችሁ? ምን ለማድረግ ነው? ለዚህ ዱንያ ለእስልምና ምን ልታበረከቱ ነው ከፊት የወጣችሁት? አንዳንዴ ከፊት ከመውጣት ይልቅ ኋላ መሆንም የተሻለ ስለሚሆን ማለት ነው። የቱ ጋር ናችሁ እናንተ? እሱን ነገር መወሰን ከቻለን ባለንበት ቦታ ላይ በምንሰራው ስራ ምንም አይነት ነገር ጾታዊ ገደብ አይደርስብንም ማለት ነው። ስለዚህ ሴት ልጅ አቅሟን አውጥታ ለማሳየት ጾታዊ ገደብ የለባትም። ስለዚህ ያላችሁን ነገር ያላችሁን አቅም ተምሮ ከተመረቃችሁ በኋላ ተምራችኋል። ዛሬ አልሐምዱሊላህ ተመርቃችኋል። ብዙዎች ያላገኙትን ትልቅ ዕድል አግኝታችኋል። በዚህ ደግሞ ሩፈይዳ መመስገን ይኖርባታል ብዬ አስባለሁኝ። አርአያችሁን ከያዛችሁ እናንተ ደግሞ ለሌሎች ሴቶች ቤት ለተቀመጡ ወይ ደግሞ አይቻልም ብሎ ለተቀመጡ ሴቶች አርአያ እንደምትሆኑ ተስፋ አደርጋለሁኝ። ሰዓቱ አጭር ስለሆነ ብዙ ማለት አልችልም። በድጋሜ ተመራቂ ተማሪዎች እንኳን ደስ አላችሁ። በእናንተ ምርቃት እኛም በጣም ደስ ብሎናል። የተመራቂ ቤተሰቦች፣ ወላጆችም ልጆቻችሁ ለእንደዚህ ያለ ዓላማ ልካችሁ ዛሬ ይህንን ነገር በማየታችሁ ልትደሰቱና ልትኮሩ ይገባችኋል። ወላጆችም እንኳን ደስ አላችሁ ማለት እፈልጋለሁ። አመሰግናለሁ። አላሁ አክበር። እጅግ ከልብ እናመሰግናለን። ጌታችንን አክብሩልኝ። ኢንሻአላህ ፕሮግራማችን እንደቀጠለ ነው። በሴቶች በኩል የያዝናቸው ፕሮግራሞች ምን ይመስላሉ? ጊዜ አጥር ነው ያጣደፍንሽ በጣም ይቅርታ።
Rufaidaa jedhee dhufee gaafa duraan ammoo ga'u gaafa barii irraan ganamatti anga'u gaafa bu'uura isaa asallatti jalqabee gaafa adeemsa isaa guyyaa har'aa dhaqqabee gaafa mataa gajjee ol qabna hamileedhaan dubbaafna abjuu ulamaa kalee isa saffii qabaafna intaloonni manooma dubartoonni namooma manarraa gajjal qabna adeemsatii islaamaa addunyaadhaan dhaqqabna gaafa jedhee Rufaydaan imalaan lafaa ka'ee dhaloota har'aa kana barsiisee asiin ga'ee bakka humna faayinaansii nama gargaaru hin qabnetti bakka waan fedhe dalageetti hin dhaqqabnetti bakka gurri hedduun isa hin dhageenyetti dubartoota jajjaboo walitti funaannatee bakka yaada dhaqqabuuf kaayyoo guddoo kaawwatee maarree abtuun kiyya milkaa'uu jedhee osoo mutatiin abdii bara addunyaan kijiba keessatti himtee nutti lallabdu lukkuun yabroti hawaasa kabbotaani keessatti adeemsa Rufaydaatiin bifa kanaan as dhufne nufiisa keenya argitan malee bakka baay'eetti kufne bakka baay'een nu dhiiban bakka baay'een nu jibban bakka baay'een nu darban afaan hedduu nu taasa'an deemsa keenyaan kan qaana'an namoota hedduu sana boonee abjuu biroo dhugaa toonee faawundeeshiniin dubartoota Rufaydaa guyyaa har'aa asiin baane dukkanaa'us barni ifaa guyyaa narraa kun ni ifaa ibsa badee tarii ta'a yamooti mee tasgabbaa'a irran jiru isaa afaan aartii walii gallee dubbii ta'enna mariin furra dukkanaa'us yamoomee walii faalaallu kaa gurra waliin namni waliin deemnaa galama tokkoof hin bobbaanaa inshaa Allah ifaan dhufee dokumentariitti itti aana yaada kanaan waliin deemnaa dokumentariin naa gadhiifamuu dokumentariitti dabarraa hamilee kennaa kan isin wajjin jiru Abdulwaahid Malkeeti egaa kan dhufe baankii jira damee kutaa maarkeetingii biraand indeebentiitii baankii hijiraas baankii keessanii gabanumaan ergaa kiyya dukkana kana keessa ifatu mul'ata waan ta'eef isiniif dabarsuu barbaada gara dokumentariitti isin dabarsaa jira dokumentariin itti fuufa
تكبيرا نجو الله أكبر الله أكبر إذا بوستا اسم برجرا بوستا اسم برجرا في دقتنا فاونديشن دبرتو ترفيدا مكانا فقال إرقا كينيا كبجاتي دابلي فكسوس أولين سكنتا كان سبونسر بچودان مكابوتن تكيسن كالتوما ألفادا اسم جبچو بربان رفيدا ومنس فاونديشن اسكزاري سيساراتو ينبروتن النزين ስራዎች በዶክመንተሪ አሁን የምትመለከቱትንም ጨምሮ ከዚህ በኋላ የያዘውን ትልቁን ዓላማ ከግብ ለማድረስ የእናንተ ገዛ ያስፈልጋል። እስከዛሬ ድረስ ያለምንም ስፖንሰር ያለምንም ድጋፍ በሚባል ደረጃ ነው እንቅስቃሴ እየተደረገ ያለው። ሴቶች ላይ ለመስራት በሚታሰብበት ወቅት ሴቶች ላይ ብቻ አይደለም አጠቃላይ ስራዎች ፋይናንስን ይጠይቃሉ። ለዚህም ደግሞ እንደው በትንሹ ቢያንስ እንኳን የምረቃ ወጪን እንኳን ከበር ቢያደርግ እጃችሁ ላይ ባሉ ፖስታዎቹ ውስጥ ያቅማችሁን ያክል እንድታስቀምጡ በዚህ አጋጣሚ ጥሪያችንን እናቀርባለን። ባዶ ፖስታ መመለስ የለበትም። ቢያንስ ፖስታው የተገዛበትን እንኳን ውስጡ በማስቀመጥ ከጎናችን እንድትሆኑ ጥሪያችንን እናቀርባለን። አዎ ብዙ የእስላማዊ ተቋማቶች አሉ። ስፔሻሊ በአዲስ አበባ ዙሪያ ኢማን ኢስላሚክ ፋውንዴሽን በቅርቡ ነው ያስመረቀው። እንደዛውም ሙስሊም ሊግ የተለያዩ ፕሮግራሞች አሉ። ሙስሊሞችን ወጣቶችን የሚያበረታቱ እንደ ሀገር ደረጃ እየሰሩ የሚገኙ ሩፈይዳ ወመንስ ፋውንዴሽን ከነሱ አንዱ ነውና አጠገቡ ቆማችሁ እንድታበረታቱት በአክብሮት እጠይቃለሁ። ሩፈይዳ ወመንስ ፋውንዴሽን ታሪካዊ ጉዞ ነው ያሳለፈው። በቅድም በግጥም መልክ ለማቅረብ የሞከርኩት የሩፈይዳን ጉዞ በትንሹ ከጅማሮ ተነስቶ የት እንደደረሰና እንቅስቃሴው ይመስላል ብሎ ለመዳሰስ ሞክሬያለሁ። ምናልባትም ኦሮምኛ የማትረዱ ወንድምና እህቶች ስለምትገኙ ሩፈይዳ ወመንስ ፋውንዴሽን የተቋቋመ የሙስሊም ሴቶች ምን ይመስላል ለማጠናከር እንደ ትናንቱ እንደ ጥንቱ እንደ ጠዋቱ በርትተን ወደፊት የምንቀጥልበትን አቅጣጫ የሚያስቀምጥ ተቋም ነውና በተለያዩ ኮርሶች የታጀበ እንደዚሁም ጀንደር ሳይኮሎጂ፣ ሶሺዮሎጂ የተለያዩ ኮርሶችን በመስጠት ላይ ይገኛል። በነገራችን ላይ ይህንን እንቅስቃሴ ሲያደርግ ምንም አይነት እገዛ የለም ብሎ ለመናገርም እንዳንደፍር ያደረገን አንድ ምክንያት አለ። ይሄም ቅድም ኢንጂነር አምጋቱ ምስጋና ላይ ስታነሳ የነበረችው በተለይ ወንድም መሐመድና ባለቤቱ የአዳማ ላይ ያለ እጅግ በጣም ቆንጆ የተባለው ትምህርት ቤት ውስጥ ይህንን ኮርስ መስጠት እንዲቻል አይ ቲንክ ብራይት ኪድስ አለ ብራይት ኪድስ ትምህርት ቤቱን ፈቅዶ እንደግል ወይም ደግሞ እንደ ሩፈይዳ የግል ንብረት መቀመጫውን ሌሎችንም ለትምህርቱ አገልግሎት የሚሰጡ መሳሪያዎችን እየተጠቀመ እስከዛሬ ተማሪዎች እያገለገለ ወይም እያስተማረ ይገኛል። እንደዚህ አይነት ባለሀብቶች እንዲህ አይነት ደጋፊዎች ካሉ ደግሞ የተነሳበትን ዓላማ ሩፈይዳ ከግብ ያደርሳልና ሌሎችም መሰል ተቋማት እንደዚህ አይነት ድጋፎችን ማድረግ ብትችሉ ከጎናቸው ብትቆሙ የሚለውን ጥሪያችንን በድጋሚ እናስተላልፋለን። ዶክመንተሪው ከተስተካከለ ጊዜያችንን ለመቆጠብ ቶሎ እንጀምራለን። ድምፅ እምቢ ካለን ከዛው ሰብ ከማይኩን ዘያዝበት ሙሰገሪ አቺዲ በማይክ እንደዚህ ነው
teknikatu nudetajira nsirisen roko teknika nsirisen yegasani afan lama walitti asufna sena kesana nufna sena dhuga asufna sena kesana nufna suna dhuga adurra adeemsa keenya furra dubartii ga'oomsina hawaasa arjoomsina imala michoomsina egaa itti nuseera sagantaa keenya በጣም መስከረኝ አጣወራት ያምራል ስለነበረን እንዳታውቁ ያላችሁና በዚያው በጣም ነው ከይረን ዛሬ ሴት እንደመሆናችን እንደተቆ በሴቶች ፋውንዴሽን ለማዋችን ያ ዛሬ ተዋውሶ ስለሴቶች ማለት ነው እዚህ በእስላም ደረጃ ያላት የሪፖርታ ነው እንዲሁም ደግሞ ስላለዋበስ የምናወራው ከሆነ ኢስላም ሴት ልጅ የሚያስፈልጋለዋበስ መልበስ እንዳለባት በቁርአን ሆነ በሐዲስ ተቀምጧል ማለት ነው الله سبحانه وتعالى نبينا محمد صلى الله عليه وسلم يقول يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن بلو الله في القرآن تتكبروا قالوا تتفهموا نبينا صلى الله عليه وسلم بلو في فعل من أهل النار والله لا تتعلموا من دمك جهنم أكتبوا تبقوا إذا نفعل جنة بيقابوا يجنة ستارة وعاجين وتنكبلوا የሚጠቀሱ ሴቶችን እንዲቀር ያደረጋሉ ማለት ነው ያ በኋላ ያሉት ቤተሰቦቻችን ናቸው ማለት ነው እነዚህ አይነት ሴቶችን ቤተሰቦቻችን ልጅነት ማለት የለበት ቤተሰቦቻችሁ በእንደዚህ አይነት ነገር ላይ እናንተ ማባረር የለባችሁ እናንተን ወልደው አሳድገው በዚህ ነገር አዲሰው ጀነት እንዳትገቡ መከልከል አላህ በጣም ይፈርዳል እያናገረን ኢማና አለ የምናረጋቸው ኢባዳት ደግሞ ጀነትን ለማግኘት ነው እንጂ ሌላ ነገር ተፈልገውበት እስካለ ድረስ ለመጥፎ ነገር ለጀሃነም ምንም የለብንም ወጪ ማውጣት የለብንም ማለት ነው እስቲ አስቡት ያኔ በጀሃነም ጊዜ ሴቶች ላይ ሲደርስባቸው የነበረው ጭቆና ስቃይ ህመም በደል